እኔ ጴንጤ ነኝ ታውቃለህ። ደሞዙ ስንት ነው ስላቸው እጅ ላይ የሚደርሰው 960 ብር ነው አሉ። 960 ብር የማስታወሰው እኔ ግራጁዌት ሳደርግ የእናቴ ደስታ፣ የወንድሞቼ፣ የቤተሰቤ ማለት ይሄ ህይወት ተቀየረ፣ ይሄ ኑሮ ተቀየረ፣ በቃ የተሻለ ህይወት እኖራለን የሚለው ተስፋቸውና ሀሳባቸው በጣም የሚገርም ነበረ። እኔ በወድቅ ምን ታተርፋላችሁ ነው ጥያቄ። የአንድ ትልቅ የሃይማኖት አባት ትልቅ የሚባሉ የሃይማኖት አባት ቤታቸው እንዴት እንዳዳንኩ ታውቃለህ? እንዴት ኃጢአታቸውን አደባባይ ላወጣ በላይ ማንኛና ነኝ የማወጣው? እግዚአብሔር ይቅር ያላቸው እኔ ማንኛና ነኝ የምፈርድባቸው? ገባ? እነሱ ንስሐ የገቡበትን ነገር እኔ ማንኛና ነኝ ሰው ላይ ለመፍረድ የማወጣው? ቢላ ይዘው አንገት የቆረጡ ሰዎች እጅ እኮ እጄ ላይ መጥቶ ያውቃል። የሃይማኖት መሪዎች ነው የምልህ። ኦኬ፣ የሃይማኖት መሪዎች ከዲማጭ መጥቶ ያውቃል ነው በወቅቱ። በዛ ምክንያት ያቆምኩት እና ሰውነት የሚገርም ነፍስ ያለው ሰው ነው። በነገራችን ላይ አሁን ከአይነ ስውራን የእግር ኳስ ተጫዋቾች ጋር እንደምሰራ ታውቃለህ። ማውራት አልፈልግም ነበር ታውቃለህ። እሸቱ ከየት እንዳገኘ አላውቅም። ይሄንን መረጃ እሸቱ ነው እንዲወጣ ያደረገው። በዛ ነገር ውስጥ ሁሉ አልፈ ተስፋ የምቆርጥባቸው የታመምኩበትን ጊዜ ማንሳት ትችላለህ። እኔ ታመምኩኝ፣ ደጋሚ ወንድሜ ታመመ ምናምን፣ እሱ ሌላ ስቶሪ ነው። ከእግዚአብሔር ጋር ታወራለህ ማለት እኔ ግን ክፉ ሰው ነኝ ብዬ አውቃለሁ። አሁን ከአምላክ ጋር እንዲቆጭ ብዬ አንዳንዴ ታወራለህ ማለት እኔ ግን የእውነት ክፉ ሰው ነኝ እንዴ ማለት ዱ አይ ሪሊ ዲዘርቭ ዲስ? ተስፋ የለም በቃ ከሆነ ከ10 ከምናምን ወር በኋላ ትሞታለህ፣ ይህን ያክል ጊዜ ያለ ምናምን የሚለው ነገር መስማት በጣም ታፍ ነበር። እና ህይወት ውስጥ ስትሄድ ሁል ጊዜ there is a challenge። እኔ ታፍ ቲንግስ never last ከሚሉት ውስጥ ነኝ። አሁን እኔ የኢስላም ኬዝ መጥቶብኝ አያውቅም። ዘግናኝ የሆነ ኬዝ አጋጥሞኝ አያውቅም። የእውነቴን ነው የምልህ። እንዴት አንድ ግለሰብን ወክዬ ኢስላም የጴንጤ ስንት ዘግናኝ የሆነ ኬዝ አጋጥሞኝ አያውቅም። ልልህ የፈለግኩት ነገር ይኸውልህ፣ እንደዚህ አይነት ነገሮችን አላወጣም። ገብቶሃል? እንደዛ ያ ሁሉ ህዝብ ቆሞ ኢትዮጵያዊን ሲሰቅል ይኸው ደግሞ እንደ ኢየሱስ መሰቀል የለበትም ተዘቅዝቆ ነው ብሎ ወስኖ ተዘቅዝቆ ሲሰቀል ታስታውሳለህ? የቅርብ ጊዜ ታሪካችን አይደል? አልደነገጥክም? የእውነት አልደነገጥክም? ጉድ አንድ ሰሞን ነው ብሎኝ ነበር የዛሬው እንግዳችን። መቼ እንደሆነ ቦታና ሰዓቱን በእርግጠኝነት አያስታውሰውም። ካስታወሰ ግን እኔ እቀበላለሁ። ጉድ አንድ ሰሞን ነው ብለኸኛል። ታስታውሳለህ? አይመስለኝም። መቼ ነው ያልኩህ? ግን እውነታው እሱ ነው። ጉድ አንድ ሰሞን ነው ማለት አንዳንድ ጊዜ ስፔሻሊ አምነህበት ለምትራመደው ለምትጓዘው ነገር መስራት ለምትፈልገው ነገር ጤናማ በሆነ መንገድ ስታስበው እሱ ነው ትክክል ነው ብዬ አስባለሁ። ሰዎች ግን አንተ ሊጥሉ በጣም ከጮሁብህ ግን እውነቱን ልንገርህ ጉድ አንድ ሰሞን ነው፣ ያልፋል፣ ማለፉ አይቀርም። ስለዚህ ሌላ ገጽ ሌላ ቃላት አለ። እርግጠኛ ነኝ ያን ያልኩበት የሆነ ምክንያት አለ ብዬ አስባለሁ። አይደለ ብዬ አስባለሁ። የት መሰለህ? ኬኬር ህንፃ ከእናንተ ቢሮ ፊት ለፊት ካፌ ነበረች። አፕልስ ነው አፕልስ። እዛ ካፌ ጋር ቁጭ ብለን ስንመካከር የዛሬ 13-14 ዓመት በጣም ረጅም ጊዜ። ያኔ ምን አልከኝ? በቃ በነገሮች በጣም ብዙ ነገሮች ተደራረቡብኝና ግራ ገባኝ ብዬ ስል ኧረ ጉድ አንድ ሰሞን ነው የምትል ቃል እኔ ውስጥ በቃ እስካሁን ድረስ በጣም የምጠቀምባት ለብዙ ነገር የጠቀመችኝ ቃል ናት። ግን ሪያሊቲው እሱ ነው። ስፔሻሊ ምንድን ነው አንዳንድ ጊዜ ነው እንትን አይደለም የሆነ ንጹህ የሆነ ዓለም ውስጥ የለንም። ብሮክን ወርልድ እና ዓለም ራሷን የቻለች ላይ የተሸከመችው ሸክም አለ ብዬ አምናለሁ። ብሮክን ወርልድ የሆነ በጣም ትክክል ያልሆኑ ነገሮች በደንብ የሚካሄድበት ዓለም ውስጥ ነው ያለ ነው። ለእያንዳንዱ ነገር ትኩረት ሰጥተህ ለእያንዳንዱ ነገር ጊዜ ለእያንዳንዱ ነገር የሆነ ነገር አድርገህ እንዴት ትችላለህ? ለሚናገሩም፣ ለሚያደንቁም፣ ለሚሰድቡም ለሁሉም ነገር ትኩረት ሰጥተህ እንዴት ትችላለህ ወይ? ሪሊ ላይፍ ያን ነገር እንድታደርግ ያግዛሃል ወይ ብዬ ስታስብ አይ ዶንት ቲንክ ሶ አይመስለኝም። እና እኔ አንዴ በጣም የሚገርም አንድ ትልቅ ሰው ጋር ሄጄ ተመሳሳይ ነገር ብሎኝ ያውቃል። እኔ እንደውም ወደ ሚዲያ እንዳይመጣችን ነገር እስኪ ቁጭ ብለን እንነጋገር፣ ግድ የለህም መንፈሳዊ ዓለም ላይ ያለ ሰው ነው። ሰው እቺ ነገር እንዳትወጣ ብትወጣ የሚሰደብ ክርስቲያን አለ፣ የሚሰደብ ኮሚኒቲ አለ፣ የሚሰደብ የዛ ሃይማኖት አማኝ አለ። አሁን አንተን ብቻ ሳይሆን ያንን ሃይማኖቱንም ማዕከል አድርገን ፕሊስ እችን ነገር እስኪ ፊክስ እናድርገው፣ እናስተካክለው፣ ቁጭ ብለን እንመካከር ምናምን ብዬው ነበር። በጣም ትልቅ የሃይማኖት ሰው ነው። ትልቅ እንደው ይሄ እገሌ እንትን ሃይማኖት ላይ አይደለም የመንፈሳዊ ህይወት ላይ ግን በጣም ትልቅ ሰው ነው። እና ሰምቶኝ እንዳልክ ግድ የለም ስራው ከፈለግ
ጉድ አንድ ሰሞን ነው አለኝና ከፈለግ ካውታው ፕሮሞሽን ላይ ፕሮሞሽን አለኝና አንዳንድ ጊዜ እውነት ነው ጉድ አንድ ሰሞን ነው፣ ግን በጤናማ መንገድ ልንጠቀምበት ይገባል የሚል እምነት አለኝ። ኤኒዌይስ ሰላም እንዴት ናችሁ? ውድ የቲኤች ፖድካስት ቤተሰቦች ዛሬም በሰዓታችን ከች ብለናል። እንዴት ናችሁ? አንተ ሰውዬ ይሄን ፕሮግራም ሬዲዮ አረካው እኮ እየተባልኩ በብዙ ወቀሳ እየመጣልኝ ነው። ላለማድረግ እሞክራለሁ፣ እየሞከርን ያለ ነው። እሺ እንዴት ናችሁ? ሳምንታችሁ እንዴት ነበር? ይኸው ሰዓታችን ደረሰ። ጣፋጭ ሕይወት ቲዩብ ላይ ቲኤች ፖድካስታችን ተጀምሯል። ለህይወት ማጣፈጫ የሚሆኑ ሀሳቦች፣ መለዎች፣ ቁም ነገሮችን የምናቀርብበት ፕሮግራም ነው። ዛሬ እንግዲህ ብዙዎቻችን የምንወደው የምናደንቀው እንዲሁ ደግሞ ብዙ አልስማማ ያሉ ቤተሰቦችን አልስማማ ያሉ ግለሰቦች ከራሳቸው ጋር የተጣሉ ሰዎችን በማስታረቅ ባለፉት እንግዲህ 19 ዓመት አካባቢ እንግዲህ በሚዲያው ላይ የቆየ ከፖስተሪቲ ጀምሮ እንግዲህ እስካሁን ድረስ ደግሞ እስከ እርቅ ማዕድ የቲቪ ሾው ድረስ እየመራ ፕሮዲውስ እያደረገ በጣም ብዙ ሀገራዊ ጉዳዮች ላይ ራሱ እየተሳተፈ የኢትዮጵያችን ደማቅ ታሪክ ስትጽፍ ደግሞ በተለይ በእግር ኳስ ላይ የራሱን አበርክቶ ያበረከተ በጣም ብርቱ ለብዙዎች አሪፍ ሀሳቦችን በማቀበል የምናውቀው እዚህ ስቱዲዮችን አለ እንዳልክ አሰፋ። በጣም አመሰግናለሁ። ተመልካቾችን እንኳን ደህና ቆያችሁ። ጥሩ ጊዜ ይኖረናል። እንቀጥል። በጣም አመሰግናለሁ። ቴንኪዩ። ተሳካልን። አይገርምም? የዛሬ ዓመት እዚህ ይላል የመጀመሪያው እንግዳችን አንተ ነህ ብለን ጻፍን። ከዛ አንተም እዚሁ ስቱዲዮ እዚሁ መጣው ተቀረጸ። አልተቀረጸም። መብራት ጠፍቶ ረጅም ሰዓት ውለን ሄደን እንጂ ሙሉ ቀን ውለን ሄደን ከዛ የሚገርም በደንብ እንትን ተቀየረ። አሁን በጣም ቆንጆ ሆኗል። በጣም አሪፍ ሆኗል። ለበጎ ነው መቆየቱ፣ ለበጎ ነው። በጣም አሪፍ ሆኗል። በደንብ ነው የተስተካከለው። በደንብ ተሰርቷል ብዬ አስባለሁ። እና እኔ ሁሌ እጠይቅ ነበር ለምንድን ነው የቆየው፣ ለምንድን ነው ጣፋጭ ሕይወት ፖድካስት የቀረው ምናምን ብዬ አስብ ነበር። እና በቃ ጊዜ አለ ሁሉም ነገር እና አሪፍ ነው። በጣም በጊዜው መጥቷል። እንግዲህ ይህን ፕሮግራም ደግሞ አዲስ እይታ የቢዝነሱ አለኝታ በክብር ስፖንሰር አድርገውታል። አዲስ እይታ እጅግ አድርገን እናመሰግናለን። ቢዝነስ ከመጀመሩ በፊት ተገቢው መረጃ ጥናት እንዲሁ አድርገን ብንጀምር ይሻላል እያለን ነው። አዲስ እይታ የዚህ ፕሮግራም አጋር ነው። 10 ዓመታትን በስኬት እየተጓዘ ነው። ኬኬር ህንፃ ላይ የእናንተ የቀድሞ ቢሮዎች እዛ ሁለተኛ የአዲስ እይታዎች አሉ። እዛ ሁለተኛ ፎቅ ላይ ነበር ነው እኛ ስንጀምር ነበሩ። የኛ ስንጀምር ሁለተኛ ፎቅ ላይ ነበረ። ከዛ አስፋፍተን 8ኛ ፎቅ ላይ ገባን። በጣም ትልቅ ቢሮ ነበረ እና አሁን ደግሞ የበለጠ በጣም ትልቅ ቢሮ ኤንቢ ቢዝነስ ሴንተር ላይ አለ። በጣም ትልቅ ቢሮ እዛው እናንተ ህንፃ ያላችሁበት ጋር የቀድሞ ላይ ናቸው። አዲስ እይታዎችም ያው ጎራ ብለው ቤተሰቦችም ሊያገኟቸው ይችላሉ። በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች፣ ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ሥራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ፣ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር፣ ሌሎችንም
በመሆንም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሀሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አለያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት። ወዴት መሰለህ ይዤ የምሄደው በፍጥነት የዛ ቀን ቀረጻ ልናደርግ እዚህ ቀጠሮ የያዝን ጊዜ እዚህ ስላልተሳካ ወደ ኮንጎ ሰፈር አምርተናል። አስታወስክ? አዎ። ምን ልናደርግ አረጀው መሰለኝ። ጥሩ ምን ልናደርግ መሰለህ አንድ የሚሸጥ መኪና አይ ቲንክ ከዛ ያን ሰው ፒክ ለማድረግ እንዳጋጣሚ የሆኑ ቤተሰቦች ጋር ጎብኘት አድርገን እዚህ እኮ ነው ያደግኩት፣ እዚህ ነው የተወለድኩት፣ እነሱ ጋር እንደዚህ ምግብ ከሳቸው ቤት እነሱ ቤት ነው ያደግኩት እያልክ አብሮ አደጎችህን ስታጫውተኝ ነበር። አስታወስኩኝ። ገብተን ነበር። ሰፈሬ ሄጄ ነበር። በነገራችን ላይ በጣም ምርጥ ሰፈር ነው። በጣም የምወደው ሰፈር ነው። በጣም ያደኩበት ሰፈር ነው። ስለዚህ ኮንጎ ሰፈር ይኸው እዚህ እኛ አትላስ ነው ያለነው፣ ቅርብ ነው በዚህ ጋር። እስኪ እናንሳ ኮንጎ ሰፈር እንላለን። ኮንጎ ሰፈር አሁን በቅርብ በጣም ትልቅ ስራ ለመስራት እያሰብኩ ነው ያለሁት። እንዲቀር ማለት ትውስታው እንዲቀር ሜይ ቢ አሁን አዲስ አበባ በብዙ ቅርጿ ቀለሟ እየተቀየረ ነው ያለው። ውብ አዲስ አበባ እየተፈጠረች ነው ያለችው እና ያ ሰፈር በእርግጠኛነት እንደዚህ ይቀጥላል ብዬ አላምንም፣ አልጠብቅም፣ አላስብም። ጀስት ፕላኒንግ እሱን ነገር በጣም በጥሩ ፕሮዳክሽን በጥሩ ሁኔታ ለማስቀረት ታሪካዊ የሆነው ነገር ለማስቀረት ከዛም በኋላ ደግሞ አዲሱ እዛ አካባቢ ላይ የሚገነባውን ነገር ደግሞ ቀርጸን ልዩነቱ የምንፈጥርበት የምናይበት ነገር ይኖራል ብዬ አምናለሁኝ። ጀስት ፕላኒንግ እና እሱን እየሰራሁ ነው ያለሁት። ኮንጎ ሰፈር የኮንጎ ዘማቾች የሚኖሩበት ነው። ታውቃለህ አይደለም? በወቅቱ ኮንጎ ዘምተው የተመለሱ ሰዎች ያረፉበት ቦታ ነው። አባቴ ከተወልዶ ከመጣበት አካባቢ መጥቶ ያደገበት አባቴ ያደገው በማን መሰለህ? የአባቴ እናቱ አላሳደገችውም። እናቱ እሱን ወልዳ አይ ቲንክ 2 ወልዳ ከዛ በኋላ ታናሹን ወልዳ መሰለኝ 2 ወር ምናምን ወልዳ ወዲያው ነው የሞተችው። ስለዚህ በጣም ሕፃን ስለነበረ የዛ አካባቢ ላይ ባለርስት ባላባት የነበሩ ሰዎች ናቸው አምጥተው አባቴን እዛ ቦታ ላይ ያሳደጉ። ስለዚህ ብዙ እንትን ብትመለከት እዛ ሰፈር ላይ የድሮ ካርታዎች የተሻሸጡበትን ዶክመንት ስትመለከት የአባቴን ፊርማ ታያለህ። ስለዚህ አባቴ በጣም ብዙ ቸብችቧል ማለት ነው። እዛ ድሮ ልጅ እያለ ከማማ ጋር ሆኖ በጣም ብዙ ዞሯል እና እማማ ምላቸው የኔ አያት እንደማለት ናቸው እንግዲህ አይደለ። እሱን በጉዲፈቻ ያሳደጉት እናቱ የኔ ደግሞ አያቴ ማለት የጉዲፈቻ አያት አለ አላውቅም፣ ግን አያቴ በላቸው ገብቷል። ስለዚህ እኔ አያቴ ብዬ የማስባቸው እማማ የምላቸው እሳቸውን፣ ምክንያቱም እናቱን አላውቃትም። እዛ ሰፈር ነው ያደገው። እዛ ሰፈር በጣም ታዋቂ ሰው ነበረ። ያንን ሰፈር ሲያተራምስ የኖረ ሰው ነው ማለት በብዙ አቅጣጫ በጣም ተወዳጅ የነበረ ሰው ነው እና እኛም ከተወለድኩበት ከኤርትራ ተወልጄ ስመለስ የገባ ነው እዛ ነው። በ9 ዓመት አባቴ በ8 ብር የሸጠውን ቦታ እኛ 40 ብር ተከራይተን ገባን ማለት ነው። አስታውሳለሁ ዛሬ 30 ዓመት ምናምን ነገር አካባቢ ዛሬ 30 ዓመት 1984 ዓ.ም 34 ዓመት ምናምን አካባቢ ሆኖ ማለት ነው። 84 የዛሬ 34 ዓመት አካባቢ እኛ ወደ ከኤርትራ 34 ነው የሚሆነው። ከኤርትራ ስንመለስ ተመልሰን ስንገባ እዛ ቦታ ላይ ስንገባ የሚገርም ነገር እናትህ እኮ ናቸው ይህንን ቦታ በ8 ብር የሸጡልኝ ሲሉ እኛን ያከራዩን አሮጌ ሰምቻቸዋል ልጅ ሆኜ እና እዛ ቤት ስንገባ ግን እኛ በ40 ብር ተከራይተን የገባ ነው ማለት ነው። it was really fun። እዛ ቦታ አስተዳደጌ ኑሮዬ ምናምን በጣም ነው የምወደው። በጣም የምወደው ሰፈር ነው። አንዳንድ ጊዜ ትክክለኛ የኢትዮጵያ መልክ እዛ ውስጥ ይታየኛል። ይሄ ደግነት ብትል ሩርህነት ብትል የመጨረሻ ጋንግ የሆኑ ጋንግስተርስ አሉ እዛ ቦታ ላይ በጣም ኃይለኛ የሆኑ ልጆች አሉ፣ ተደባዳቢዎች አሉ።
ሰፈሩ በጣም በፊት በጣም ህፃናቶች ሆነን የሚያስከብሩ ልጆች ነበሩ። አሁን በጣም ከባድ መንፈሳዊ ሰዎች ሆነዋል። እና ያ ሰፈር የሆነ ከለር አለው። ደግነት ጥግ ድረስ ነው ተባይዘው። ዝም ብሎ ደግነት እንዳይመስልህ፣ የመጨረሻ ውብ የሆነ ደግነት ማለት ከድህነታቸው ሲያካፍሉ አያውቁትም። ባለጸጋ ናቸው። የሆነ ከድህነታቸው ሲሰጡ ማለት ድሃ መሆናቸውን እራሱ የምታውቀው አድገ ስታየው ነው። እንዲህ ነው እንዲያደግ ነው ከዚህ ነው እንዲያካፈሉ እንትላለ እና ባለጸግነታቸው ጎልቶ ይታያል። የመጨረሻ ደግ ናቸው። እኔ የእውነት ሽሮ የምወደው የሆነ ቴስት አለ። ስፈልግ ልክ የሄድንበት ቤት ዜድ ልምጣ እላታለሁ እና አታውቀውም። ይሄ ባለጸግነታቸውን ጥግ ድረስ ነው። የእውነቴን ነው የምልህ። እና ልጆች ሆነን የማስታውሰው ነገር የጓደኛዬ የቴዲ አባት ሹፌር ነው፣ መንጌ ይባላል። ሹፌር ነው፣ የከባድ መኪና ሹፌር ነው እና ሲመለስ እንጨት ምናምን ጭኖ ጤፍ ጭኖ ምናምን ነው ለቤተሰብ የሚመጣው። እኛ ሄደን እንጨቱን እናወርዳለን፣ ጤፉን እናወርዳለን ምናምን። ከዛ ለሁላችን ሁለት ብር ይሰጠናል። አስባሉ 2 ብር በዛን ጊዜ በጣም ብዙ ብር እኮ ነው። እና አንድ ቀን ጠየቅኩትኝ ከስንት ጊዜ በኋላ መንጌ አበልክ ስንት ነበረ ግን ያኔ ስለው ታምናለህ 10 ብር ነው 8 ብር ነበር አበሉ። 8 ብር ነው አበሉ። እና ከ8 ብርና ከ10 ብር አበል ለእኛ እዛ ላለ ነው የሰፈር ልጆች እንግዲህ እኔ ያለው ሀብት ያለ ቴዲ ያለ ያሬዶ አለ ገሌ ያለ ገሌ ስትቆጥር 5 6 7 የምንሆን ልጆች ሁለት ብር ሲሰጠን 12 ብር 14 ብር 15 ብር ነው የሚያወጣው። የ2 ቀን አበሉ የ3 ቀን አበሉ ሲሰጠን አይሳሳም። ደሞዙን ሲሰጠ ሲያካፍልና እኔ አንዳንዴ እውነትን ባይ ነው የሚመጣው። በጣም በጣም ደግ ነው። እና እኔ ማስታውሰው ግራጁዌት ሳደርግ ከ6 ኪሎ የመጀመሪያ ዲግሪን ተመርቄ ስወጣ አስታውሳለሁ። በአንድ እጁ የሆነ ለስላሳ በአንድ እጁ የሆነ ነገር ይዞ በጣም በፈገግታ ተሞልቶ በቃ በጣም ደስ ብሎ ሲመጣ ትልቅ ባለጸጋ ገባ። እና አንዳንዴ ይገርምሃል ኑሯቸውን ስታየው ህይወታቸውን ስታየው ያ ኮሚኒቲ በጣም ይገርም ኮሚኒቲ ነው። ደግነት ጥግ ድረስ የት ነው ያለው ካልከኝ እኔ ያደግኩበት ሰፈር ነው እና እወደዋለሁ። የእውነት በጣም በጣም ነው የምወደው። እዚህ እንድደርስ በጣም ትልቅ አስተዋጽኦ አድርጋችኋል እና እግዚአብሔር ያክብርልኝ ማለት እወዳለሁ። የእውነት አልረሳም ውለታችሁን በእውነት አልረሳም። እና አንትዬን ይዞ መጥቼ ጊዜ በልቻለ ሽሮ በላ በጣም ያኔ ድሮ እያልክ እኮ ነው ያኔ ድሮ እያልክ በቃ በጣም ነው የሚያምሩ። የእውነት ከምሬ ነው የምልህ። እና እንዋኛለን ቀበናለ ታውቃለህ። በዛ በጓሮ በኩል እንዋኛለን እና ዋኝተን ስንመጣ ይገርፉናል። ትገረፋለህ። እኛ ህፃናቶች ሆነን እንዋኛለን። አትዋኙ እረፉ ትሞታላችሁ የተባለን ሄደን ዋኝተን እንመጣለን። አንዳንዴ ቫዝሊን ተለቅልቀን አንዳንዴ የሆነ ነገር አድርገን ብቻ ዋኝተን እንመጣለን ማለት ነው። እና እኛ ቫዝሊን ተለቀለቅንም አልተለቀለቅንም ዋኝተን ስንመጣ ያውቃሉ። ከዛ ትገረፋለህ። እኔ በጣም የሚገርመኝ ነገር ልንገርህ፣ ገርፈውን አስለቅሰውን አይሸኙንም። ተገርፈን ምግብ በልተን አይገርምም? በጣም እኮ ነው የሚገርመኝ። የእውነት ይገርፉናል፣ ይቆጡናል። የመጨረሻ ጥግ ድረስ ትቀጣለህ። ከዛ ቁጭ በል ትባላለህ። ምግብ ይቀርባል፣ ትበላለህ። ምግብ ሲቀርብ ስትበላ ስትቆጣ ወላጅ እንዳይመስል ያን የሚያደርገው ራንደም ሰው የሰፈሩ ሰው ራንደም የሆነ ሰው አስቧል። የሆነ ሰው ሲያልፍ ያገኘ ሰው እንዳለ ይዞ ሄዶ ገርፎ ቀጥቶ ምግብ አብልቶ መክሮ ቀስ ማለት ሌላ ሌቭል እኮ ነው ራይት። እና ያ ህዝብ ያ ሰፈር ያ ኮሚኒቲ ለእኔ በጣም የሚገርመኝ ኮሚኒቲ ነው ከምር። በቃ ለውጥ ባያስፈልግ አንዳንዴ ለውጥ አስፈላጊ ነው። ከተማ ማደግ አለበት አይደለ? ይሄ አሁን ያለንበት ዘመን ለውጥ ይፈልጋል። በኢንፍራስትራክቸር መለወጥ አለበት። በብዙ አቅጣጫ ተለውጣ ሀገር ቅርጿን መቀየር አለባት። ዘመኑን ማዕከል አድርጋ መቀየር አለባት የሚል እምነት አለኝ። ባይሆን ኑሮ ኮሚኒቲው እንደዛ ሆኖ ቢኖር እንደዛ ሆኖ ተሰባስቦ ኖሮ እንደዛ ሆኖ ያ ህዝብ ቢኖር እኔ ደስተኛ ነኝ። ግን ደግሞ ለውጥ ያስፈልጋል። ኢንፍራስትራክቸር ማደግ አለበት። ተቋማቶች በዙሪያቸው መገንባት አለበት። አስፈላጊ የሆኑ ተቋማቶች፣ ለማህበረሰቡ የሚጠቅሙ ኢንፍራስትራክቸሮች፣ ወንዞቻችን፣ አካባቢው፣ አኗኗር ስታይላችን ቸም ዘመኑን ማዕከል ማድረግ አለበት። ገባ? ተገቢ ነው። ያ እድገት ተገቢ ነው ብዬ አምናለሁ እንጂ እኔ ምርጥ ሰፈር ነው ምርጥ ኮንጎ ሰፈር የኮንጎ ሰፈር ልጅ ባይዘው በኩራት ነው የማወራው። በጣም አሪፍ። እንግዲህ ከኮንጎ ሰፈር የተነሳው እንዳልክ ወደ ዩኒቨርሲቲ አካባቢ ላይ ዩኒቨርሲቲ ላይ ያሉ ደግሞ ለፖስተሪቲ መነሳት መፈጠር ምክንያት ሆኗል እና እስኪ ዩኒቨርሲቲ ላይ ደግሞ የተወሰኑ ነገሮችን እና እንቀጥላለን። ገና በ20 ዓመት ውስጥ በ20 ዓመት የሚዲያ ቆይታ የተሰሩ የአእምሮ ጤና ላይ የተሰሩ ነገሮች እንደ ሀገር የተሰሩ ነገሮችን
በደንብ እንፈትሻለን። ያው የሰሞኑንም ትኩሳቱንም በደንብ እንበረብረዋለን። 20 ዓመት በ20 ደቂቃ ቪዲዮ እንዴት ነው የሚለውን በደንብ እሱም እናያለን። እንግዲህ 2 ደቂቃ ከምናምን በሆነ ቪዲዮ አይደለ 20 ዓመቱ የ20 በዜሮ ሲባዛ ፌር ነው እያለን እንጠይቃለን። ምንድን ነበር የሚለውንም እናያለን። ዩኒቨርሲቲ ንግባ ማለት እናቴ አዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ኮሜርስ፣ ከዛ በፊት አስመራ ዩኒቨርሲቲ፣ ከዛም በኋላ አዲስ አበባ ዩኒቨርሲቲ ህንፃ ኮሌጅ ልደታ፣ ከዛም በኋላ ኮሜርስ ኦፍ ኮሌጅ እናቴ ስትሰራ ነበር እና እዛ ስታፍ ነበረች። መምህርት አልነበረችም፣ ጽዳት ነው የነበረችው። እና ሰው ሁል ጊዜ ይዛኝ ትሄድ ነበር ዩኒቨርሲቲ ማለት ነው። የግራጁዌሽን ጊዜ በቃ የሆኑ በጣም ልጆቿ የሚመረቁ ነው የሚመስል ደስታዋ ምናምን እና ይገርመኛል አንዳንድ ጊዜ ያ ልብ እንጃ በጣም የሚገርም ልብ እኮ ነው። ልጆቿ የምታስመርቅ ነው ይመስላል ደስታዋ ምናምን ነገር ዝንጥ ብላ ሁል ጊዜ ልጆች ሲመረቁ ዩኒቨርሲቲ ሲመረቁ ይዛኝ ትሄዳለች ማለት ነው በየአመቱ። እና ተመርቀው ደግሞ ስፔሻሊ የማስታውሰው የኮሜርስ ተማሪዎች ያኔ ተመርቀው እርግጠኛ ጸጋ ዳኛውን ያውቋታል ብዬ አስባለሁ። በዚህ በዩኒቨርሲቲ አካባቢ ላይ ኮሌጅ ኦፍ ኮሜርስ ላይ 30 years back ምናምን የነበሩ የዛ ተማሪዎች በጣም ያውቋታል ብዬ አስባለሁ። እና ከተመረቁ በኋላ ስራ ሲይዙ ከደሞዟ እየመጡ የመጀመሪያ እንትና ይሰጧታል። በቃ ለቡና 20 30 50 ብር ይሰጧት ነበር። እና ያኔ ደሞዛቸው እኮ 700 ብር ከኮሌጅ ተመርቆ ወጥቶ ምናምን የ700 ብር ደሞዝተኛ ሆኗል ምናምን ሲባል እናቴ ሁሌ ትለኛለች፣ አየህ እነዚህ ሰዎች ተምረው ነው 700 ብር ደሞዝ የሚበሉት። ስለዚህ አንተም በርታና ተመረቅ። አየህ ሁሌ ኢንስፓየር ታደርገኛለች። እና የእሷ ኢንስፓይሬሽኗ እነዛ ልጆች ያለፉበት የሚመረቁበት የሚሄዱበት ከዛ 700 ብር የሚቀበሉት ደሞዝ በቃ በጣም ትልቅ ኢንስፓየር። ምክንያቱም የእሷ ደሞዝ በወቅቱ 180 ብር ወይም ከዛ የሚያንስ 200 ምናምን ብር ሊሆን ይችላል። ግቢው ጽዳት ነበረች። ረጅም ዓመት ሰርታ 20 ምናምን ዓመት ሰርታ ነው እንግዲህ ደሞዝ የነበራት። እና ሰው ምንድን ነው የነበረው መሰለ በወቅቱ እናቴ በጣም ታግዛቸው ነበር ካላት ላይ ስቲል እንደዛ ናቸው። ባይዘው ዩኒቨርሲቲ ሄደ የክፍለ ሀገር ልጆች በጣም ብዙ የድሃ ልጅ ታውቃለህ ዩኒቨርሲቲ ውስጥ ይገባል እና እዛው ሲታገል ለወረቀት ለሆነ ለኮፒ ለሆነ ለደብተር ለሆነ በጣም የማይቸግር የሚመስል ነገር በጣም ይቸግራልና ደግ እናቶች አሉ እዛ ቤት ውስጥ በጣም ደጋግ እናቶች አሉ። ልክ የኔ እናት አይነት እናቶች ጽዳት ነው የሚሰሩት። በወር 100 ምናምን ነው በወቅቱ ደሞዛቸው። በጣም ትንሽ ዝቅተኛው የሚባል ሊስት የሚባለው ደሞዝ የነሱ ደሞዝ ነው። እና በዛ ደሞዝ ውስጥ ግን የሚገርም ነገር ከዛ ላይ ግን የ5 ብርም የ2 ብርም የ10 ብርም እያካፈሉ ብዙ ሰዎች እንዲመረቁ አስተዋጽኦ ያደረጉ ምክንያት ያደረጉ እናቶች አሉ ማለት ነው። እና እሱ ይመስለኛል እኔ ወደ ዩኒቨርሲቲ እንድገባ ኢንስፓየር ያደረገኝ ብዬ አምናለሁኝ። ከዛም በኋላ በይበልጥ ሪዲም ዘ ጀነሬሽን ኢትዮጵያ ላይ የነበረኝ አስተዋጽኦ አሁን በቦርድ ከምሳተፍበት ቦርድ ከሆንኩበት ተቋም መካከል አንዱ ሪዲም ዘ ጀነሬሽን ነው። ሰው ሪዲም ላይ የነበረው አስተዋጽኦ እንቅስቃሴ ሞር ኢንስፓየርድ እንድንሆን በጣም ትልቅ ስራ ይሰራ ነበርና ምን ሀፕን አደረገ ብቻ በጣም ተለወጠ። ኤኒዌይስ ዩኒቨርሲቲ ይገባል ማለት ነው። ዩኒቨርሲቲ ገብቼ ሁሌ አስብ የነበረው ተመርቄ ከዛ ስራ ይዤ ከዛስ እናቴ እንደምትለው 700-800 ብር ምንድን ነው የሚሰራው ማለት የኔ ጥያቄ ነበር የእውነት። ስለዚህ እኛ ልክ ግራጁዌት ስናደርግ የዩኒቨርሲቲያችን ስራ አዳማ ኦሮሚያ ክልል ላይ ይመስለኛል ኤንዌይስ ኦሮሚያ ክልል ላይ ይመስለኛል ተመድበን ነበረ። ደሞዙ ስንት ነው ስላቸው እጅ ላይ የሚደርሰው 960 ብር ነው አሉ። ገብተዋል። አሁን እንግዲህ 200 ምናምን ብር ጨመረ ማለት ነው መደበኛ ደሞዝ 960 ብር። የማስታውሰው እኔ ግራጁዌት ሳደርግ የእናቴ ደስታ የወንድሞቼ የቤተሰቤ ማለት ይሄ ህይወት ተቀየረ፣ ይሄ ኑሮ ተቀየረ፣ በቃ የተሻለ ህይወት እኖራለን የሚለው ተስፋቸውና ሀሳባቸው በጣም የሚገርም ነበረ። እኔ አእምሮ ውስጥ ደግሞ የነበረው 960 ምንድን ነው ማለት ነው ማለት አፍተር ኦል ድስ በጣም ብዙ ድካም መጥቼ 960 ለማግኘት 8 ሰዓት ሰርቼ ወር ጠብቄ አእምሮ ሊመጣልኝ አልቻለም። ከዛ ቁጭ ብዬ አስታውሳለሁ 960 እንዴት ነው ማገኘው ብዬ ስነጋገር የሚገርም ነገር 2 ልጆችን ባስጠና ኦር 3 ልጆችን ባስጠና 4 ልጆችን ባስጠና በቀን ውስጥ አንድ ሰዓት ባስጠና ኦር በሳምንት 4 ልጆች ከ960 በላይ አገኛለሁ። ስለዚህ አልቀጠርም ስል ጓደኞች በጣም ነበር የቀለዱብኝ።
ግን I had a vision በወቅቱ really had a vision እና ያንን ቪዥኔን ቁጭ ብለን ከትዕግስት ጋራ በደንብ ጊዜ ወስደን የዩኒቨርሲቲ ተማሪ እያለን ስፔሻሊ የመጨረሻ ዓመት ተማሪ እያለን ወደ እውነታ መጣ ነው ማለት ነው። ያ የነበረንን ቪዥን ውስጣችን ላይ የነበረውን ፋሚሊ ላይ ማዕከል ያደረገውን ነገር አመጣ ነው እና እውነት አደረግነው ማለት ነው። ስለዚህ ዩኒቨርሲቲ ላይ እኔ በጣም ብዙ የሮጥኩ ይመስለኛል። ክላስ ውስጥ ከምቆይባቸው ሰዓት ይልቅ በጣም ብዙ ኔትወርክ ያደረኩ ይመስለኛል። ሰዎችን ማገኝበት፣ ሰዎችን ማናግርበት፣ ለሰዎች በጣም ብዙ ከሰዎች ጋር ጊዜ መወስድበት የነበረ ይመስለኛል ክላስ ውስጥ ከአስተማሪዎች ጋር ጊዜ ከማሳልፈው ይልቅ እና እኔ እሱ ነው የሚሰማኝ፣ ያ ይሰማኛል። በጣም የሚገርም ጊዜ በጣም የሚገርም ጊዜ የነበረኝ ይመስለኛል። የቤተሰብ የሚለውን ለምን ከቲጂ ጋር እንትን ማድረግ ይችኛው ቤተሰብ ማዕከል ያደረገ ነገር ለመስራት ለምን ተነሳሳችሁ? ሰዎችን ለምን አናግዝም? ቲጂም የሚገርም ልብ ነበራት። ቮለንቲር ታደርግ ነበረ፣ እኔም ቮለንቲር አደረግ ነበረ። ቮለንቲር የምናደርግበት ቦታ ካልተሳሳትኩኝ ጽጌረዳ የሚባል የህፃናቶች የምናምን የሆነ ኤንጂኦ ውስጥ ሽሮ ሜዳ አካባቢ ላይ ጽጌረዳ የሚባል ተቋም ውስጥ አንዲት ትንሽ ልጅ ነበረች። እሷ ነች የኛ ትልቁ መነሻችን የሆነችው ገሊላ የምትባለች። ስቶሪውን አልንገራችሁ፣ ኦልሬዲ ስሟን ስለነገርኳችሁ ስቶሪው ይቅርባችሁ እና በጣም ግን የምትገርም ልጅ ነች። በጣም የምትገርም ልጅ የእውነት በቃ ማለት ቀን የምተኛበት፣ አንዳንድ ቀን አክቲቭ የምትሆንበት፣ አንዳንድ ጊዜ ትተኛለች እና ምንድን ነው እኛ ግራ ይገባናል። ሰኞ በጣም አክቲቭ ትሆናለች፣ ማክሰኞ ትተኛለች፣ ሮብ አክቲቭ ትሆናለች፣ ሐሙስ ምንድን ነው ብለን ስናስብ ለካ ታውቃለህ ቤት ውስጥ የነበረው ፕሮብለም ነው፣ ችግር ያ ቤት ውስጥ የነበረው ችግር እች ሴት እንደዚህ እንድትሆን አድርጋ እኛ ከእናትዮ ጋር አወራን። ከቤተሰብ ጋር ቁጭ ብለን ስናስብ ህፃናቶችን መርዳት የምንችለው እናትና አባቶችን መርዳት ስንችል ነው። ፋሚሊ ይሄ ሜሬጅ ውስጥ ያሉትን የሜሬጅ ዋነኞቹን አባትና ባልና ሚስት የሚባሉትን ማገዝ የምንችል ከሆነ ቤተሰብን ማገዝ እንችላለን። ግን እዚህ ልጆች ላይ እየሰራ እዛ የሚበላሽ ከሆነ በቃ ችግር ነው የሚል ሀሳብ ከቺ ጋር አመጣን። ቁጭ ብለን ተነጋገርን። በሚገርምና በሚደንቅ ሁኔታ ጀመር ነው ማለት ነው። ስንጀምረው ቀላል ነበረው ያልነበረም። ጀምሮ በዚህ በጣም ቀጭንዬ በሆነች አካል ፊዚካሊ በጣም ትንንሽ ልጆች ሀውካም ስለ ሜሬጅ ምንድን ነው የምናወራው? ሜሬጅ የሚለው ነገር ሩቅ ነው ለኛ። ወርዝ ሜሬጅ ባይትሰልፍ ምንድን ነው ገባ? ያልኖርንበት የማናውቀው ያላነበብ ነው ገባ? በሂደት ግን የምናገኘው የሚለውን ነገር መሰረትን ጀመርን። ሶር ማድረግ ጀመርን። ቱቶሪያል ነገር ሰዎችን ማስጠናት፣ መርዳት፣ ማገዝ ፎር ፍሪ ማለት ነው። ከዛ ስልጠናዎችን ሰዎች ብቁ እንዲሆኑ ማገዝ የሚለው ነገር ተጀመረ። ያ ነገር እያደገን እኛም ንባባችንን እያሳደገን ለምሳሌ ያክል በእድሜ የሚበልጡንን ሰዎች በጋብቻ ላይ ልምድ ያላቸውን ሰዎች እየጋበዝን ሰዎች ስልጠና እንዲሰጡ ማድረግ። ለምሳሌ ያክል ይመስገን ሞላን የገባ ትሬኒንጎች እናዘጋጃለን። የሚገርም ቢሮ ነበረን። ዝም ብሎ ከተነስተ የሚገርም ቢሮ ውስጥ ነው የገባ ነው። በጣም ትልልቅ እንትኖች ኦፖርቹኒቲዎች ተፈጥረውልን ነበር። ያንን ኦፖርቹኒቲ ተጠቅመን 2 ዓመት ምናምን ከሰራን በኋላ ወደ ሚዲያ ኒውስፔፐር ጋዜጣ ማሳተም ምናምን ነበር። ጋዜጣ እንደነበር ታውቃለህ? ሚክሮል የሚል ጋዜጣ ማሳተም ጀመርን። የሚያነብ ሰው ስናጣ ወደ ሬዲዮ መጣ ገባ። በዛ ውስጥ በጣም እየታገልን ስለ ቤተሰብ ነው የምናወራው፣ ስለ ሜሬጅ ነው የምናወራው። ስለዚህ ቤተሰብ ጀመራችሁ በሚዲያው ወደ ሬዲዮ ከመምጣታችሁ በፊት ጋዜጣ ጀመር ሚክሎል የሚል የጋዜጣው ታሪክ በነገራችን ላይ ራሱ የሚቻል ሌላ ታሪክ ነው። ጋዜጣ በጣም በእውነት በስማ በቃ አንዳንዴ የሚገርመኝ ነገር ነው። ላይክ በልብ ውስጥ የምታስበው ነገር ነው። አክቹዋል ያለው ላይፍ ላይ ያለው ርቀት፣ ያለው ተንኮል ተረዳኝ፣ ያለው ግብግብ የሚኮረኩም ሰው ኮሚኒቲው አይደለም ባይዘወይ ተመሳሳይ ስራ ከአንተ ጋር ሊሰራ የሚችል ሰው እንዴት ኮርኩም እንዴት ረግጦ መስፈንጠር እንደሚችል ምናምን ታይበታለህ። እና የኛ ልጆች አልነበረም የዛሬ 20 ዓመት ኢማጂን I was like 20 ምናምን 22 በጣም 22 ምናምን ነገር ነኝና so I was too young በጣም too young brother በጣም too young so በዛ ኢነርጂ የእውነቴን ነው የምልህ ያላናገርኩ ሰው የለም። የአዲስ ነገር አዘጋጆችን ቢሮአቸው ድረስ ሄጄ አውርቻቸዋለሁ። አዲስ ነገር ኢትዮ ቻናል የሚል ጋዜጣ ታስታውሳለህ?
ከሳምሶን ጋር እና ከዜድ ጋር ከሚስቱ ጋር አውርቻቸዋለሁ። ዜድ መገርም ሴት ነች። ባይዘው ዜድ ዘውዲቱ አላውቅም፣ ዜድ ነው የምትባለው። ግን ምገርም ሚስት ነች ያለችው። በጣም 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 ፖዚቲቭ የነበረች ሴት። በወቅቱ ምን አድቨርት ነው እባክህ ቢቲ መሰለኝ ካልተሳሳትኩ፣ ቢቲ በጣም ታዋቂ ነበረ። ሄደን አናግረናቸዋል። ያላንኳኳ ነው በር የለም እና ከዛ ሀሳብ ይሰጠዋል፣ ትመከራለህ፣ ትሄዳለህ። ጋዜጣ ለማሳተም ስትሄድ ያለው ፖለቲክስ ኢዝ አሜዚንግ። በቃ እነሱ የፖለቲካ ጋዜጣ ነው። አዲስ አድማስ የራሱ ሶሻል እንትን ያነሳል። ኢትዮ ቻናል ነበረ፣ አዲስ ነገር የራሱ ፖለቲክስ ወይ ፖለቲክስ። እኛ ይዘን የመጣ ነው አንድ ፖለቲክስ የለውም ማለት ፖለቲክስ የሚባለው ፖለቲካ ገብቷል አይደል? ፖለቲካ የሚባለው ነገር የለውም። እኛ እንዴት ነው ልጆች ማደግ ያለባቸው፣ ቤተሰብ መሆን አለበት፣ ይሄን ሀሳብ ነበረ እና በወቅቱ ከነበሩ ትልልቅ ጋዜጦች ሚኒሊክ ምናምን የሚባል ነበረ በወቅቱ የነበሩ ጋዜጦች ገባ። ከዛ ውስጥ ነቅለን ያወጣናቸው በጣም ትልልቅ ጋዜጠኞች ተደራጅተን እንሰራ ነበር። በረከት በላይነህ ታውቃለህ? በጣም በረከት በላይነህ ነበረ። ሰለሞን ሳህለ ነበር። ሊትሬቸር ሰለሞን ሳህለ ያማል። ባለፈው እንግዳችንም ግጥሙን እኮ በቃ ያነሳሳልን በደምብ ስንጫወት በቃ አሁን ሶል ነበረ፣ እንትና ነበረ በወቅቱ አብዲ የሚባል ልጅ ነበር። በጣም የሚገርሙ ልጆች ነበሩ። ገባ የሊትሬቸር ላይ ነበሩ። ይሄ ማለት ቤተሰብን በዚህ መንገድ እንቃኝ የሚል ሀሳብ ተነስተዋል። ጋዜጣ አሳተምን። እኔ አስታውሳለሁ የመጀመሪያ ጋዜጣ ይዘን ወደ ኮሚኒቲው ስንገባ አዲስ ምን ነበረ? ብርሃንና ሰላም ይሄ ማተሚያ ቤት ሄድኩኝ። 2000 ጋዜጣ ማለት ሄጄ ሰውየውን አናገርኳቸው። ምን ያክል ጋዜጣ ነው ማሳተም የምትፈልገው? ጋሼ መጀመሪያችን ነውና አንድ 10,000 ጋዜጣ አስበራስነ አሉኝ። 10,000? አዎ 10,000 ጋዜጣ። ልጅ 10,000ማ አይሆንም ይሄ እንዴ በጣም ብዙ እኮ ነው። ያኔ ጥናት አካሄደናል። ማለት ስንት ሚሊዮን ህዝብ አለ፣ ይሄን ያክል ሚሊዮን ህዝብ አለ፣ ይሄን ያክል ቁጥር አለ፣ ይሄን ያክል ቢያነብ፣ ይሄን ያክል ብንሰራ ምናምን እና ሰውየው በወቅቱ ሲነግሩኝ ትዝ ይለኛል። ኢትዮጵያ ውስጥ ታውቃለህ ልጅ ያሉኝ አዲስ አድማስ፣ ኢትዮ ቻናል፣ አዲስ ነገር፣ አዲስ አድማስ፣ ኢትዮ ቻናል፣ አዲስ ዘመን የሚባሉ ጋዜጦች በሙሉ ተደምረው ስንት ሺህ እንደሚታተሙ ታውቃለህ አለኝ። ስንት ነው ብላችኋለሁ? 40 ሺህ አይሞሉም አሉኝ። እያልኩ ያለሁት 80 ሚሊዮን ህዝብ ለሚሆን ህዝብ ነው በወቅቱ 80 ምናምን ሚሊዮን ለሚባል ህዝብ 40 ሺህ ጋዜጣ በሳምንት ውስጥ የሚታተመው 40 ምናምን ሺህ ነው አሉኝ። እና ስላቸው ያንተ 10 ሺህ ተጨምሮ የትማት ግድ የለዎትም አይሆንም አሉኝ። እና ስላቸው 2,000 ነው ተሳትመው ግድ የለዎትም በቃ 5,000 ተው። በክርክር ብቻ 2,000 ተስማምተን ታተመ። ጋዜጣውን ታተመ። የሚያከፋፍሉ ፒያሳ ላይ የነበሩ ሰዎች አዘጋጀ ምናምን ነገር የሚያከፋፍል ተቀበለኝ። ሁሉም ነገር ተነጋግሮ ተከፋፍለም ኤቭሪቲንግ አልቆ ኤኒዌይስ ጋዜጣ ታተመ ወጣ። ጋዜጣ ታተመ ወጥቶ ሙሉ ቀን ከተማውን መዞር ጀመርኩኝ። ሳይ አዲስ ነገር ሰው የሚይዘው ሳይ ኢትዮ ቻናል ሳይ የሆኑ ጋዜጦች ብፈልግ ሚክሮል የሚል ሚክሮል ይዛል እላለሁ። ያኔ ሚክሮል ምንድን ነው? አዲስ ጋዜጣ ነው አልወጣም አልደረሰንም። ሚክሮል ይዛል ምንድን ነው? ሚክሮል አዲስ ጋዜጣ ነው አልደረሰንም። ከተማውን በእግሬ ዞርኩትኝ። ሌሊቱ ሙሉ ሳሳትም ነው ያደርኩት። ልባል እንደዛ ነበረ ባይዘው። ሌሊት ቁጭ ብለህ አሳትመህ ነው ጠዋት የምትወጣው። ጋዜጣው ሲታተም ታያለህ፣ ታነባለህ፣ ቼክ ታደርጋለህ ምናምን ነገር የሆነ ቫይብ አለው። በጣም የሚያምር ቫይብ አለው። ኤኒዌይስ አለቀና ሳምንቱን ሙሉ ከተማው ላይ እኔ ዞራለሁ። ሚክሮል የሚባል ጋዜጣ ላይ አልቻልኩኝ። 2,000 ያሳተምኩት 2,000 ጋዜጣ። ለዚህ ነው 2,000 ጋር ብዙ ታትመው ቢሆን ኖሮ ብዙ ሰው እጅ ላይ ይገባ ነበረ ምናምን ብዬ በጣም ተመሳጭቼባቸው እኛ ሰውዬ ላይ። ኤኒዌይስ በሳምንቱ እንትኗ ጋር ትሄዳለህ። ምንድን ነው የጋዜጣ ዋናው አከፋፋይ ጋር ሄጄ ስጠይቅ 1980 ጋዜጣ አላከልኝም። 1920 ጋዜጣ 80 ጋዜጣ የታተመው 80 የተሸጠው 80 ጋዜጣ 80 ጋዜጣ ብራዘር። አንድ ቀን 1900 አንድ ቀን 1900 አንድ ቀን የሆነ ነገር የነው ተሸጦ ወደ 8 ኤፒሶድ ሄደ። አቆመ ነው ሙሉ በሙሉ ቆመ። ጋዜጣው ቆመ። ከሰርና 219 ሺህ ብር ከሰርኩኝ። was really tough, was really hard። ለካ ሰው ከማንበብ ይልቅ ስቶሪ መስማት ይወዳል የሚለው ነገር የመጣልኝ ያኔ ነው። ከትጁ ጋር ተነጋገርን። ለምን ወደ ሚዲያ እንመጣ ብለን
99 ሰኔ ላይ አካባቢ ይመስለኛል ካልተሳሳትኩኝ ወደ ሚዲያ ገባን ማለት ነው። ስለዚህ ሚሊኒየምን ስንጀምረው እኛ ሬዲዮ ይዘን ጀመርን ማለት ነው። ሬዲዮ ተጀመረ። ሬዲዮ አይ ቲንክ ሚሊኒየም ላይ ይመስለኛል ሬዲዮ ተጀመረ። ሬዲዮ በጣም ከባድ ነበር። ሬዲዮ ራሱ ሀሳቡን ፕሮጀክቱን ይዘን ፋና ስንሄድ ፋናን የሚያክል ቤት የተቀበለበት መንገድ በቃ ሌላ ተስፋ አስቆራጭ ነበር። በጣም ተስፋ አስቆራጭ ነበር። ሚሚ ጋ ሄደን ዛሚ ሚሚ ጀግና ጋዜጠኛ እንደሆነች ታውቃለህ። ሰው የፖለቲክስ እይቷን እያየ ብዙ ነገር የእሷን የፖለቲካ ኦፒኒየን ፖለቲካል ቪዋን እየተመለከተ ስለ ሚሚ ብዙ ነገር ያወራል እንጂ ለእኔ 3 ጋዜጠኞች ኢትዮጵያ ውስጥ ጥራ ብባል የበቁ ባለሙያዎች ጥራ ብባል እኔ አንዷ ሚሚ ነች ለእኔ። አይዶ ነው እንግዲህ ከሚሚ ጋር የሰሩ ሰዎች ያውቁታል ብዬ አስባለሁ። ከሚሚ ጋር ያልሰራ ሰው ስለ ሚሚ ማወቅ ይችላል ብዬ አላምንም። በጣም ስብዕናዋ ፐርሶናሊቲዋ ሌላ ጉዳይ ነው። እያወራን ያለ ነው ስለሙያ ማለት ብቁ እነገሌ ብትለኝ አይመጡልኝም። እገሌ የምትባል ጋዜጠኛ ብትለኝ በሷ ልክ ላመጣት አልችልም። በቃ ማለት ሚሚ ሌላ ሌቭል ላይ የነበረች ጋዜጠኛ ነች። ጀግና ጋዜጠኛ ነች። ባይዘው ጋዜጠኝነትን ታውቀዋለች። ሪሊ ፕሮፌሽናል ነበረች። እና ኤኒዌይስ ገባን፣ ኮች አደረገችን። ፕሮግራም እየተሰራ ፋኖች የኛን ፕሮግራም አልሰማም። ወዲያውኑ ደውለው ጠሩ። ወዲያውኑ ገባን። ላለፉት 18 ዓመት ኦር 10 ምናምን ዓመት ፋና ነን ያለነው። እርቅማድ የሬዲዮ ፕሮግራም ቀጠለ ማለት እስካሁን አለ። በዚህ መንገድ እንዲመጣን እልሃለሁ። ስለዚህ አሁን 18 ዓመቱን በጣም እንየው ብለን እንፈትሸው። መነሻ ቤተሰብ አይደለ? መነሻችሁ በጋዜጣው ተባለ አልሆነም፣ ኪሳራ ይዞባችሁ መጣ። በዚህ 18 ዓመት የሚዲያ ቆይታችሁ ላይ ምን ያህል ቤተሰቦች ታረቁ? ምን ያህል እንደው ሲመዘን ስኬት አለው ብለን እንደው ምን ኮራበት? እስኪ ምን ነገሮች ያደረገ? የመጀመሪያው ነገር መሰላችሁ እኔ አሁን ምን አምናለሁ መሰለህ? የመጀመሪያው ነገር አዌርነስ ነው ክሬት ያደረግነው። ሰው ስለ ቤተሰብ አዌርነስ ክሬት ያደረግነው እኛ ነን። ዊ ዘ ፓዮኒርስ ባይ ዘ ወይ። ከኛ በፊት እንደዚህ አይነት መሰል ፕሮግራሞች ነበሩ ወይ ብዬ ሳስብ አይቻለሁ፣ ለማየት ሞክሬያለሁ፣ አልነበረም። ስለዚህ ስለ ቤተሰብ ምክር ለምሳሌ ጋብቻ ምንድን ነው የሚለውን በትክክል ሚዲያ ላይ ቁጭ አድርገን ገብቷል። ጋብቻ ማለት እንዲህ ነው፣ ጋብቻ ማለት እንደዚህ ነው የሚለውን ትምህርት በሚዲያ ፕሮግራም የተጀመረው እኛን ነው የጀመርነው። በትክክል ባለሙያ ላይቭ ማለት ነው ቁጭ አድርገን ስለ ጋብቻ ቤተሰብ ምንድን ነው የሚለውን ፕሮግራም የጀመርነው እኛ ነን። ስለዚህ ከእናንተ በፊት ጀምረናል የሚል ሰው ካለን ከመሳቅ ውጭ ምንም አልልም። ኦኬ አልነበረም። ስለዚህ የመጀመሪያው ነገር ምንድን ነው ካልከኝ ፓዮኒርስ ነን። አዌርነስ ክሬት አድርገናል። ገባ? ሰው እንዲያውቅ ይህንን አዌርነስ ክሬት አድርገናል ብዬ አምናለሁ። የመጀመሪያው መሰረታዊ ነገር ይሄ ነው። ከዛስ በኋላ ከተባለ ፕራክቲስ ነው። ሰው ልምምድ ውስጥ እንዲገባ ሰው ተለማምዷል። ግጭት ሲፈጠር እንዴት መታረቅ እንዳለበት አውቋል። እኛ ጋር ሳይመጣ ገባ? የሰዎችን ስቶሪ እየሰማ የባለሙያ ትንተና እየሰማ በጣም በብዙ ሚሊዮን የሚቆጠር ሰው በቤቱ ራሱ ላይ ሰርቷል ብዬ አምናለሁ። ሳይኮሎጂ እኛ ስንመጣ ያኔ የዛሬ 18 እና 19 ዓመት ወደ ሚዲያ ይዘነው ስንመጣ ምንድነው እያወራችሁ ያላችሁ ተብለናል። ምንድነው የምታወሩት? ምን አይነት ሀሳብ ነው? እንዴት ሚዲያ ላይ እንደዚህ ይወራል? እንዴት በጾም ስለ ጋብቻ ውስጥ ለሚፈጠር ወሲብ እንዴት ይወራል ተብሎ እኮ ፋና ድረስ እኮ የሆነ ኮሚኒቲ መጥቶ ያውቃል። ኦኬ እንዴት ይወራል ማለት ነውር አይደለም ወይ? የሆኑ አይነገር የሚባሉ ነገሮችን በወቅቱ ይሰብረናል ብዬ አስባለሁ። ትክክል ነው ወይ ትክክል አይደለም እሱ የኔ ፖይንት አልነበረ። ብቻ ያን የገባኝ ነገር በገባኝ ልክ በተረዳሁት መንገድ እኔ መጥቻለሁ። ዲስ ዴይስ አስተውለህ ከሆነ ስፖርቱን ስታወራ ስለ ሳይኮሎጂ ያወራል። ስፖርት ፕሮግራም ላይ የሬዲዮ ፕሮግራም ላይ የፍቅር ፕሮግራም ለምሳሌ ያክል ስለ ፋሽን የተወራ ስለ ሳይኮሎጂ ይወራል። ስለ ምግብ የተወራ ስለ ሳይኮሎጂ ይወራል። ስለ ቢዝነስ የተወራ ስለ ሳይኮሎጂ ይወራል። ሳይኮሎጂ እንደ ስፓይስ ያልገባበት ቦታ የለም። ያንን የፈጠርነው እኛ ነን ብዬ ነው የማምነው። ኦኬ ቀጥሎ ምንድን ነው የተሰራው ብትባል፣ ቀጥሎ ሰዎች ችግር ሲገጥማቸው መጥተው ማማከር ይችላሉ የሚለውን ነገር የፈጠርነው እኛ ነን። ቀላል ነበር ወይ ካልከኝ አልነበረም ብራዘር፣ አልነበረም። it was really tough ማለት ያረፈብን ዱላ እንዲህ ነው ብዬ በቃል የምገልጸው አልነበርም። it was really tough ኦኬ ሲጀምር ሰው ለምክር ይከፈላል ይላል። እኔ አስታውሳለሁ የመጀመሪያ ቢሮአችን የምክክር ቢሮአችን አይ ቲንክ
ቂርቆስ ነበር። ጨርቆስ የገበያ ማዕከልን ታውቃለህ? ጨርቆስ የገበያ ማዕከል ውስጥ ነበር የመጀመሪያ የምክክር ቢሮችን እና አስበው እዛ ግርግር ነው የማዕከል እንትን ውስጥ አንዲት ቢሮ ነበረችን። እዛች ቢሮ ውስጥ የምክክር አገልግሎት እንሰጣለን። በወቅቱ 25 ብር ነበር እናስከፍለው። ከዛ ቲጂ ውስጥ ትገባለች፣ ታማከራለች። ሪሴፕሽን አለችን የሆነች ልጅ እኔ ያለሁኝ ምናምን ነገር ልክ 25 ብር አስገብተን ያወራሉ። ቅድሚያ ክፍያ ምናምን የለም፣ ይገባሉ። ከዛ ቲጂ ማማከር ትጀምራለች፣ ታወራለች፣ አብራ ታለቅሳለች። ቲጂ ገና ፍሬሾች ነን፣ ገብቷል። ምናውቀው ነገር የለም። እያዘነች በቃ በገባት ልክ እያማከረች አንድ ሰው ማማከር አለበት ተብሎ ሴሽን የሆነ ሰዓት ይባላል። ብራዘር 3 ሰዓት 4 ሰዓት ግማሽ ቀን አብሯቸው አውርታ ይኑር ረጅም ሰዓት አውርተን 25 ብር ለማስከፈል ልክ ሊወጡ ሲሉ ክፍያ አለ ስንላቸው ስንት 25 ብር ለምክር ይከፈላል እንዴ ይላል። 4 ሰዓት አውርቶ ማለት ነው። እኔ ማጭ 4 ሰዓት ሙሉ ቁጭ ብለን የቤት ኪራይ እኮ በወቅቱ 400 ብር እንከፍላለን። ያኔ 400 ብር ብዙ ብር ነው ያኔ። እና ይከፈላል እንዴ ይለዋል። አዎ ይከፈል የነበራቸው አንዳንዶች ይከፍላሉ። 25 ብሩ ልክ ሲከፈል እኛ እዛ ሻይ እየጠጣን ቁጭ ብለን ወረፋ ሰው እስከሚመጣ እኔና ጸሐፊዋ እዛ ቁጭ ብለን ሻይ እንጠጣለን። ሳንዱች ካለ ሳንዱች እንበላለን። ስለዚህ 25 ብሩ ሲመጣ እዛ እንከፍለዋለን ማለት ነው። ኢማጂን የመጣንበትን መንገድ ትግሉን ይሄ እንደዚህ ያለን እየተሳሳት እያቦካ ነው። በነገራችን ላይ እየተጨማለቅ ነው እየተበላሸ የጀመርነው ስራ ዛሬ በጣም ትልልቅ ቢሮዎች እንዲከፈቱ ምክንያት ሆኗል። ምክንያት ስታንዳርድ ለዳካ ስታንዳርድ እኮ ያስገባ ነው እኛ ነን። ስታንዳርድ ለመድኃኒትና ቁጥጥር ባለስልጣን አንድ የእንትን ሴሽን ምን መምሰል አለበት፣ የካውንስሊንግ እንትኖች ስታንዳርዱ ምን መምሰል አለበት የሚለው ሰርተን ያስገባንላቸው እኛ አልነበረውም። ስታንዳርድ ራሱ አልነበረም፣ ሀገሪቱ አልነበራትም። ስታንዳርድ ሰርተን እኛም ያስገባነው ይኖር አይሚን ልል የፈለኩት ነገር የነበረው ትግል ባለሙያዎች እንዲነቁ አድርገናቸዋል። ያንን የተማሩ ሰዎች ስነልቦና የተማሩ ሰዎች ላይክ ስነልቦና ተምሮ ሲቪክስ ነበር የሚያስተምረው። ስነልቦና ተምሮ ጋይዳንስ ኤንድ ካውንስሊንግ ተብሎ ትምህርት ቤት ላይ ይቺ ምንድነች አለንኳን ታስታውሳታለህ? ወይም ዩኒት ሊደር ሆኖ አለንጋ ይዞ ሲዞር ነው የሚውለው። ያን የነበረው ካውንስሊንግ የተማረ ሰው ሜይ ቢ ወደኋላ ተመልሳችሁ ታስታውሱ እንደሆነ ያ ነበረ ኑሮ። እኔ ያንን የቀየረው እኛ አይደለም ወይ? እኔ አይደለሁም ወይ የቀየርኩት? ቲጂ አይደለችም ወይ የቀየረችው? እኛ እኮ ነው የቀየርነው። የመጀመሪያው ነገር አዌርነስ ሀገር ምንም በማይታወቅበት ነገር ያንን ሀሳብ ይዘን መተን ለማህበረሰቡ ማድረስ አሁን እንደሚወራው ቀላል አይደለም። አልነበረም። በጣም ታፍ ነበረ። የማያርፍብን ዱላ አልነበረም። እኛ ጫንቃችን እንደ ጫንቃ ሆኖ ነው የእውነት ጫንቃ ሆኖ እንጂ ያላረፈብን ዱላ ያልተባልነው ያልተነገረበት ያልሰማነው ነገር አልነበረም። የአዌርነስ ክሬት አደረግን። በዚህ ሂደት ውስጥ ግን እያደግን እየበሰልን ስልጠናዎችን እየወሰድን ገባ። ሀገር ውስጥ አይደለም በጣም ትልልቅ ስልጠናዎችን ከውጭ የሚመጡ ባለሙያዎች እያሰለጠኑን እኛም እየተጻጻፍን ሰዎች እየመጡ እያሰለጠኑን ትሬኒንጎችን እየወሰድን በጣም በርካታ ትሬኒንጎች እየበሰልን ስንሄድ ሰው ምን መምሰል አለበት የበለጠ እየተደራጀ ከዛም በኋላ ቡልጋሪያ ላይ ከዛ ኬኬር ላይ ከኬኬር በኋላ ቡልጋሪያ ላይ በጣም የሚገርም ቢሮ ነበር የከፈትነው። የሚገርም ሙሉ ቢሮ ሙሉ ግቢ ተከራይተን የካውንስሊንግ ሴንተር ተከራይተን በጣም በደማቁ የተከፈተው። ከዛም በኋላ ዛሬ ኢትዮጵያ ውስጥ እንግዲህ ትልልቅ ባለሙያዎች አሉ ከተባለ እኛ ቤት እነዚህ ትልልቅ ባለሙያዎች አሉና ለትልልቅ ባለሙያዎች መፈጠር ምክንያት አሁን በየቦታው ላይ የተፈጠሩ በርካታ ባለሙያዎች አሉና ለነዚህ መፈጠር ምክንያት ነው የሚል እምነት አለኝ። እኔ በየቤቱ ቁጭ ብሎ የሰማው ቁጭ ብሎ ራሱን ያከማው ቁጭ ብሎ ችግሩን የፈታ በሺዎች የሚቆጠሩ ሰዎች አሉ የሚል እምነት አለኝ። ከዛ በተረፈ ግን ፊት ለፊት በትሬኒንግ በካውንስሊንግ ዋን ቱ ዋን ካውንስሊንግ ሴሽን በቶክ ቴራፒ ማለት ነው፣ በትሬኒንግ በተለያዩ ሴሚናሮች በተለያዩ በግሩፕ ቴራፒ በምናምን ግን በመቶ ሺዎች የሚቆጠሩ ሰዎችን አድሬስ አድርገናል የሚል እምነት አለኝ። በመቶ ሺዎች የሚቆጠሩ ሰዎች አግኝተን እስካሁን ድረስ ብዙዎች እንግዲህ እንዲታረቁ ከራሳቸው ጋር ከፓርትነሮቻቸው ጋር ከላይፍ ፓርትነሮቻቸው ጋር እና ከብዙ ነገሮች ጋር ከነበሩባቸው ሳይኮሎጂካል ፕሮብለምስ እንደው ሰዎች መፍትሄ የሚያገኙበትን መንገድ ጠቁመናል የሚል ጠንካራ እምነት አለኝ። እኔ አንዳንዴ ምን እንደምል ታውቃለህ? ከምር እኔና ቲጂ ባንፈጠር ኑሮ የኢትዮጵያ ሳይኮሎጂ ወደ 20 ዓመት የሚዘገይ እንደሚመስለኝ ታውቃለህ? አሁን ያለበት ሌቭል ላይ ይደርሳል የሚል እምነት የለኝም። እኔ የሚሰማኝ ነው ነገር ምክንያቱም ያኔ የከፈልነው ዋጋ እኔ
ብቻ ነኝ የማውቀው። እኔና ቲጂ የምናውቅ የሄድንበት ርቀት የተቸገርነው ችግር ገባ። ከቤተሰብ የሚመጣብህ ጫና አለ። እንደውም የቲጂ አባት ምርጥ አባት ባይሆን ኖሮ ሜይ ቢ አሁን ያለውን ተቋም ላናየው እንችል ይሆናል። በጣም ዋጋ ተከፍሏል። አሁን እንደሚወራው ቀላል አይደለም። ወደኋላ 20 ዓመት ስትመለስ የእውነት ቀላል አለ። በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች፣ ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ሥራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል፣ በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ፣ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ። መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር። ሌሎችንም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሐሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አለያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት። አዲስ እይታ የቢዝነስ አለኝታ የዚህ ፕሮግራም አጋር ነው። እጅግ አድርገን እናመሰግናለን። ከእንዳልክ አሰፋ ጋር ያለን ቆይታ ይቀጥላል። ያለፉትን 20 ዓመታት በሚዲያ በኢትዮጵያችን ላይ በሚዲያ ታሪክ በተለይ ቤተሰብን ከማስታረቅ የስነልቦና ጉዳዮችን በደንብ በመፈተሽ በመመርመር ብዙ ታሪኮችን የሰራ ሰው ነው። እንግዲህ በኢትዮጵያ ብሔራዊ ቡድንም ላይ እንዲሁ የሰራቸው ጉዳዮች አሉ። እንግዲህ 20 ዓመቱ በታሪክ ተሰርቷል ስንል አንዱ ከ31 ዓመት በኋላ እንግዲህ የኢትዮጵያ እግር ኳስ ወዳጆች በተለይ ደስ የተሰኘንበት በጣም ትልቁ ስኬት አለ እዛ ላይ። በሴቶቹም ብሔራዊ ቡድን ታሰለጥኑ ነበር፣ ስነልቦናዊ ጉዳዮችን በደንብ ትሰሩ ነበርና እኛም ደግሞ እንደ ቴች እንደ ጣፋጭ ሕይወት ከምናነሳው ጉዳይ ጋር በደንብ ትልቅ ስራዎችን የሰራችሁና ምን ነበር ምን ይመስል ነበር የሚለውን እስኪ እነሱን እኔና እንደው የተለዩ ታሪኮችንም ፈተሽ እናደርጋለን። ከ100 ሺህ በላይ ሰዎችን እናንተ እንዲያውቁ ስነልቦናዊ ጉዳዮች እንዲመከሩ አርጋችኋልና እንደው በልዩነት የምናነሳቸው ታሪኮች ይኖራሉ። ወደ ኢትዮጵያ ብሔራዊ ቡድን እንላለን። የኢትዮጵያ ብሔራዊ ቡድን እኔ የእውነት አንዳንዴ ምን አስባለሁ፣ በጣም እድለኛ ነኝ ብዬ አስባለሁ። ከምር ኳስ ወድሶ አይደለም እንደዚህ አሁን እንዲህ ምልሶ አይደለም። ለምሳሌ ያክል የአርሰናል ደጋፊ ነኝ። የአርሰናል ደጋፊ ነኝ ባይዘው ግን ብታምንም ባታምንም አርሰናል መቼ ጨዋታ እንዳለው መቼ ጨዋታ እንደሌለው ግን አላውቅም። ውጤት ነው ውጤት የነ እንትና ደጋፊ ነኝ ማለት የነ ግርሜ ሲናገሩ በቃ ማለት የሬዲዮ ጋዜጠኞች ሲያወሩ ሶሻል ሚዲያ ላይ በጣም ደስ ይለኛል። እና እንትኑን እወደዋለሁ፣ ይህ ንትርኩን እወደዋለሁ እንጂ ልጅም ሆኜ ኳስ እንትኑ ይሄ ግፊት የጓደኛው ግፊት ካልሆነ በስተቀር ያን ያክል የኳስ ሰው አይደለም። ልጄ ደግሞ በጣም ጎበዝ ተጫዋች ነው። የሚገርም ነገር ልጄ በጣም ይጫወታል ኳስ። ከየት እንዳመጣው አላውቅም። ኤኒዌይስ ኳስ አድናቂ አይደለሁም። ሙሉ ጨዋታ እስከዛን ሰዓት ድረስ እኔ የማስታውሰው እስከ የኢትዮጵያ ብሔራዊ ቡድን እስከምቀላቀል ድረስ ሙሉ ጨዋታ ያየሁት እኔ የኢትዮጵያ ብሔራዊ ቡድን ይመስለኛል። ግን አንድ ነገር አምናለሁ፣ ሰዎች በወቅቱ ማሸነፍ የሚችሉ ከሆነ የአእምሮ ኃይላቸውን እንዴት መጠቀም ይችላሉ
ምክንያቱም ወደ ኳስ ሜዳ ሲገቡ ተጫዋቾች ብዙ ነገር ተሸክመው ነው የሚሄዱት። የቤተሰብ ጉዳይ አለ፣ የሪሌሽንሽፕ ጉዳያቸው፣ የራሳቸው ጉዳይ አለ፣ የመጡበት መንገድ አለ፣ አስተዳደጋቸው አለ፣ ፋይናንስ ሊኖር ይችላል። መንገድ ላይ የሚያጋጥማቸው የማህበረሰቡ ጩኸት፣ የኦዲየንሱ፣ የዚህ የተመልካቹ፣ የስታዲየም ውስጥ ያለው ተመልካች ፍላጎት፣ ኤክስፔክቴሽኑ ማአት እንዘርዝር ከተባለ ማአት ነገር አለ እና ይህን ነገር ተሸክመው ስለሆነ ወደ ኳስ ሜዳ የሚገቡት እንዴት እናቅልላቸው የሚል ሀሳብ ይዘን መጣን ማለት ነው። እና የማስታውሰው የ31ኛ አፍሪካ ዋንጫ ከመሆኑ በፊት ከ31 29ኛ አፍሪካ ዋንጫ ነው በነገራችን ላይ የ29ኛ አፍሪካ ዋንጫ ከመሆኑ በፊት ካልተሳሳትኩኝ ሜይ ቢ 28ኛ አፍሪካ ዋንጫ ላይ ጠይቀናቸው ነበረ እና የፌዴሬሽኑን ጠይቀኑ ችላለን ተውት ማለት ነው። አይ ቲንክ ካልተሳሳትኩኝ ከ2 ወይም ከ3 ዓመት በኋላ ይመስለኛል የኢትዮጵያ ብሔራዊ ቡድን ከግብፅ ጋራ ሴቶቹ ከግብፅ ጋራ ይጫወታሉ እና ከግብፅ ጋር ሲጫወቱ ግብፅ ላይ 4-2 ተሸንፈው መጡ እና በጣም ደነገጡ የኛ አመራሮች። በወቅቱ ጡርዬ የምትባል የሴቶች ከሴቶች ኤንዌይስ ተወክላ የገባች ሴት ነበረች እና እነዚህ ሰዎች እኮ እንዲህ ብለውን ነበር፣ ለምንድን ነው ማንጠቀማቸው? እንጠቀማቸው ይምጡ ተባለና እኔና ቲጂ ወደ ኳስ ሜዳ ሄድን ማለት ነው። ያኔ እኔ ማለት በጣም ብዙ ትሬኒንጎችን የምሰጥበት ማሸነፍ እንዴት እንደሚቻል ማወራበት ምናምን ሰዓት ነበር እና ቲጂ ደግሞ አጠገቤ ነበረች። የካውንስሊንጉን ፓርት ምናምን አብረን ይሰራ ነው። በነገራችን ላይ ሰው እንዳልክን ያስታውሳል እንጂ ቢሮ እኮ ነው የሰራው፣ እኔ አልሰራሁትም። እኔ ብቻዬን የሰራሁት ነገር አልነበረም። ግን ከፊት እኔ ስለነበርኩ ሁል ጊዜ መንጋጋው አይታይም። የፊት ጥርስ ነው የሚታየው። እኔ የፊት ጥርስ ነው የነበርኩት በወቅቱ እንጂ የሚያደቅ የሚሰራ ከኋላ በጣም ጀግና ቲም ነበረ። የእኛ ቢሮ ልጆች ነበሩ። ሄደን ልጆቹን ሰበሰብኳቸው፣ ሴቶቹን ይህንን ዋንጫ የአፍሪካ ዋንጫ እንገባለን አልኳቸው። ሴቶች እና ደነገጡ። ከእነሱ ጋር ሰራን። በጣም ነው የሰራ ነው። ጊዜ ወስደን ነው የሰራ ነው። ካልተሳሳትኩ 2003 መሰለኝ ብራዘር ግብፅን እዚህ 4-0 አሸነፍናቸው። ታንዛኒያ ሄድን። ታንዛኒያ በደርሶ መልስ አሸነፍናቸው። በእኔ አፍሪካ ዋንጫ ገባን ማለት ነው። ስለዚህ የአፍሪካ ዋንጫ እዛ ስንገባ ታንዛኒያ ሴቶቹ ላይ የፈጠርነውን ለውጥ ፌዴሬሽኑ ለምን ወንዶች ጋር አይመጣም ተባለ። አረ ወንዶች ጋር ሌላ ነው ያለው አይሆንም ምናምን ሲባል ለምንድን ነው የማይሆነው? እንሞክረው እንስራ ምናምን ብዬ እኔ አበረታቻቸው። ያኔ የማስታውሰው የመጀመሪያ ጉዟችን ወደ ታንዛኒያ ስንሄድ ከኢትዮጵያ ወጥተን ከሴቶቹ ጋራ እኔ የሴቶችን ወደ አፍሪካ ዋንጫ ይዣቸው ገባለሁ። በቃ እኔን እመኑኝ፣ እኛ ባጀት የለንም፣ ተዉት ባጀቱን አልኳቸው። እኔ ራሴ ሄዳለሁ። በራሴ ትራንስፖርት እንደሄድኩ ታውቃለህ? ማለት እኔ አውርቼው አላውቅም መሰለኝ። ለመጀመሪያ ጊዜ ነው የማወጣው በራሴ ትራንስፖርት። ማለት ኢኳቶሪያል ጊኒ ለአፍሪካ ዋንጫ ሲያልፍ በራሳችን ቢሮ ነው ትራንስፖርት ሙሉ ፋይናንስ ያደረገው፣ ፌዴሬሽኑ አልነበረም። የእግር ኳስ ያኔ የነበረውን ወጪ በታምንም ባታምንም ሴቶቹ ላይ ኢንቨስት ያደረግነው በሙሉ ብር ከኛ ከቢሮችን ነበር። ታንዛኒያ ስንሄድ፣ ኢኳቶሪያል ጊኒ ስንሄድ፣ ምናምን ስንሄድ ከሴቶቹ ጋር በዞርንባቸው ቦታዎች ላይ በወቅቱ እኛ ነበር ኢቨን ፋይናንስ ቢሮችን ነበር የሚችለው። በወቅቱ የትኬት የሆቴል የምናምን አኮሞዴሽን በሙሉ ማለት ነው። ፌዴሬሽኑ አይደለም። ኢቨን ዞያ የነበረው ፌዴሬሽን ቢከብርበትም እኛ ግን ደስተኞች ነበር በሁለት መንገድ። አንደኛ እንደምንችል አሳይተንበታል። እልህኛ ነኝ፣ የእውነት እልህኛ ነኝ። ግን ደግሞ የእውነት ደግሞ ሰርተንበታል ብዬ አስባለሁ። ያንን ለውጥ ሲያዩ ወንዶቹ ጋር ለምን አንሰራም ተባለ። ዳትስ ሪሊ ግሬት፣ ወንዶች ጋር እንስራ ተባለ። ወላሂ በጣም ደስ ይለኛል። እንስራ ተጀመረ። ዋቢ ሸበሌ ነበር የማስታውሰው ነገር ያኔ። እኔ እንደነገርኩ ለእግር ኳስ የማይሰው አይደለሁኝ አእምሮ ኳስ ግን አንደኛው ምንድነው? አንደኛ ፒላር ምንድነው ከተባለ ሳይኮሎጂ ነው። በቃ አእምሮ ነው። አእምሮ ላይ ቴክኒካል የሆኑ ነገሮች፣ ሌሎች ፊዚካል ሌሎች ነገሮች ከተሟሉ የስነ ልቦናው ከተጨመረበት የማሸነፍ አቅማችን እናሳድጋለን ማለት አንድ ነገር ከፍ እናደርጋለን የሚል እምነት ነበር። እንደውም እምነቴ ከዚህ አሁን ቀዝቅዤ በጣም ተረጋግቼ እያወራሁ በወቅቱ እንችላለን ነው በቃ እንችላለን፣ እመኑኝ ነው በቃ እንችላለን፣ አት ኤኒ ኮስት እንገባለን እላቸው ነበርና በወቅቱ በጣም የሚገርም ነገር አንትዬ ዋቢ ሸበሌ ሄድኩኝ። እኔ ማንንም አላውቅም፣ ተጫዋቾቹን አላውቃቸውም። 2 ተጫዋቾችን ብቻ ነበር የማውቅ። ማንና ማንና አትለይም። በወቅቱ አዳነ ግርማ በጣም የገነነበት ሰዓት ነበረ እና ኦመድ ኡክሪ ደግሞ ለየት ስለሚል መልኩ ከመካከላቸው ላይ ስለመጣ ማለት ኦመድ በጣም ምርጥ ልጅ ነው ታውቃለህ። ኦማይ ጋድ ኦመድ በጣም የሚገርም ሰው ነው። እኔ በጣም የምወዳቸው
ጥራ ከተባልኩኝ ኡመድና ፍጹም ኃይለ ሚካኤል ፍጹም ገብረ አምላክ መሰለኝ በጣም የሚገርሙ ልጆች የሚገርም ስብዕና ባለቤቶች ናቸው። እና ያንን ቲም እኔ እወደዋለሁ። ከዛ መጣሁ ይቅርታ አንተ ኡመድ ነህ፣ አንተ ደግሞ አዳነ ነህ፣ ሌሎቻችሁን አላውቃችሁም፣ ማንንም አላውቅም ነበር እንተዋወቅ አልኳቸው። አስታውሳለሁ ሁሉ ብሎ ነው የሚተዋወቅ ተዋወቅኳቸው። በጣም ስዊት ናቸው። ባይዘዌ ጆክ፣ ቀልድ፣ ጨዋታ ምናምን ያለው እነሱ ጋር ናቸው። በጣም የሚገርሙ ናቸው። ተዋወቅኳቸው። የመጀመሪያ የነገርኳቸው ነገር የአፍሪካ ዋንጫ በዚህ ዓመት እመኑኝ እንገባለን አልኳቸው። እነሱ አላመኑኝም ነበር። እኔ ግን ውስጤን አምኜ ከኮች ጋር እንዴት እንደምንሰራ ተነጋግረን ይኸውልህ አዳማ፣ ባህር ዳር፣ አዲስ አበባ እየተመላለስን ነው የሰራነው። ታምናለህ? ይኸውልህ አዲስ አበባ ከዛ አዲስ አበባ ተመልሼ ሜይ ቢ አዳማ ስራ ካለኝ አዳማ ብሔራዊ ቡድኑ ሲሄድ አዳማ፣ ከአዳማ ሐዋሳ ከሄደ ይሄድ ነበር እንዲያኔ ባህር ዳር መሰለኝ ባህር ዳር እየተመላለስን ማለት አንዳንድ ጊዜ ባህር ዳር ገብቼ ሰርቼ ወደ አዲስ አበባ ልመለስ እችላለሁ። ቢሮ ስራ ስላለኝ ደርሶ መልስ ትኬት የተቆረጠ ማለት በጣም ነበር ዋጋ የተከፈለው። ልነግርህ ከምችለው በላይ ዋጋ ተከፈለ። ከእያንዳንዱ ተጫዋች ጋራ እንዴት ቴክኒካል የሆኑ ነገሮችን አዘጋጅተን ኒድ አሰስመንት ተሰርቶ ያሉበት በትክክል ያሉበትን ሳይኮሎጂካል ተለክቶ ቴስት እየተደረገ ፋሚሊያቸው ለየብቻቸው እየተገናኘን የካውንስሊንግ አገልግሎት በጣም በኃይል ነበር የተሰራው በግል እያጠና እና በጣም የሚገርሙ ሰዎች ኳስ ተጫዋቾች ከውጭ ስታያቸው ሌላ ነው አይደል? እንዴት ሀምብል እንደሆኑ እንዴት ደስ እንደሚሉ እንዴት በቃ ሀገራቸውን እንዴት እንደሚወዱ ባንዲራ ደም በዳር ድንበር የሚዋደቀው ወታደር ለዚህ ባንዲራ ነው። ብሔራዊ የምታገለግሉ እናንተ እድለኞች ናቸው። ለምን የሀገራችሁን ባንዲራ ለብሳችሁ ስለምትጮቱና በዚህ ጥራት በዚህ ልክ የተዘጋጀ ባንዲራቸውን እንዴት እንደሚወዱ እንዴት ዋጋ እንደሚከፍሉ የእውነት በቃ ስትገባቸው ስትቀርባቸው እንዴት ስዊት እንደሆኑ ደጉ ደበበ ምን አይነት ሰው እንደሆነ ብታውቅ ምን አይነት ሰው እንደሆነ ከምሬ ነው። እኔ እገሌ ቱሳ ታስታውሳለህ? ባህሉ ቱሳ በቃ እኔ ማንን ትቼ ማንን ምን ያህል ተሾመ ቤቢ እና ማንን ጠርቼ ማንን ልተወለ በቃ ማለት የሚገርም ስብዕና ያላቸው በጣም ተጫዋቾች በጣም ነው የሚያምረው። አንድ ጊዜ ናይጄሪያ ሄደን ነበርና ከአዲስ አበባ ከናይጄሪያ አዲስ አበባ እስከምንገባ ድረስ አንዳንዴ ከአዲስ አበባ የሆነ ሀገር ደቡብ አፍሪካ ከሆነ ጨዋታችን ከአዲስ አበባ ደቡብ አፍሪካ ከአዲስ አበባ ናይጄሪያ ከአዲስ አበባ የሆነ ቦታ ሰው ሙሉ ፕሌን እየሳቀ ይሄዳል። ጨዋታው፣ ወሬው፣ ቀልዱ በቃ ሌሎች ተሳፋሪዎች እንደዚህ ዞሮ እኛን እያዩ ነው የሚደርሱት እና በጣም የሚያምር በጣም ፈን ያለበት በጣም ጨዋታ ያለበት እና እንዴት እንደሚያሳዝኑኝ እንዴት ዋጋ ከፍለው ማለት በእያንዳንዷ ጨዋታ የሚከፍሉትን ዋጋ ስታስብ አጠገባቸው ሆነ ከነሱ ጋር ሆነ ካላየው በስተቀር በቃ ትረዳው። እኔ አስታውሳለሁ የደቡብ አፍሪካ ጨዋታ ኖሮን ከቡርኪና ፋሶ ጋር አዳነ ግርማ እግሩ እንትን ብሎ ሲወጣ ያለቀሰው ማለት አዳነ እኮ በጣም ብዙ ጌም ያደረገ ሰው እኮ በጣም ብዙ ጌም ያደረገ ግን ያኔ እኔና ደጉ ያን ያልሳለፈን ነበር ውጭ ነበር ወይኔ ያለ ደጉ በቃ ራሱን ያዘ። እኔና ደጉ ውጭ ነበር የሆነ በቃ የሚያምር ነገር አላቸው። እዛ ቦታ ላይ እኔ እድለኛ ነኝ ብዬ አስባለሁ። በኢትዮጵያ ታሪክ ካልተሳሳትኩኝ በወንዶችም በሴቶችም የአፍሪካ ዋንጫ ላይ ሰርቶ ያለፈ ብቸኛው ሰው እኔ ሳልሆን አልቀርም። ሰውነት ቢሻው አልፏል አይደለም ግን ከወንዶች ጋር ነው ያለፈው። የብርሃኑ ግዛው የሴቶች ኮች የነበረው ከሱ ጋር አብርሃም ተክለሃይማኖት ነበረ። አልፏል ኦፍኮርስ አልፏል ግን ከሴቶች ጋር ያለፉት ሁለቱም ጋር የነበርኩት እኔ ድንገት ፌዴሬሽኑ ይመስለኛል የፌዴሬሽን አመራሮቹ ይመስሉኛል እና ሪሊ አሃድ በጣም የሚገርም ጊዜ እድለኛ ነኝ ብዬ አስባለሁ። በጣም ሰው ይገርማል። እዚህ ናይጄሪያን ለዓለም ዋንጫ ማጣሪያ ይመስለኛል ናይጄሪያን ነው ከደቡብ አፍሪካ ጋር 2-1 አሸንፈን ስንወጣ ከስታዲየም ኢንተርኮንቲኔንታል ነበር ያረፍነው ሆቴል እስከምንመጣ ድረስ ወደ 1 ሰዓት ከግማሽ ነው የፈጀብን መንገዱ መኪና ውስጥ 1 ሰዓት ከግማሽ ምናምን የፈጀብን። ሰው አስፓልቱ ላይ ይነጠፍ ነበር መኪና እንዴት ይላል ደስታው። ህዝቡ ሌሊቱ ሁሉ ቁጭ ብሎ የአፍሪካ ዋንጫ ያለፍን ጊዜ ጀማል ጣሰው እጁ መሰለኝ ካልሳ አይ ዶንት ኖ ወድቆ ብቻ ከባድ ጉዳት ያጋጠመው ጊዜ ያኔ እጄ ወድቆ ተሰብሬያለሁ እጄ እና እጄን እያመመኝ ነበረ። ወደ ሸራተን ሄድ ነው
እንዲህ በቃ ስንት ስል እጄ ተመቷልና በጣም ብዙ የሚያምሩ ነገሮች አሉት። አሪፍ በጣም የስነ ልቦናው ጉዳይ በጣም ትልቅ ታሪክ ነው የተሰራው። በ18 ዓመት ጉዞ ውስጥ እነዚህ ያው በነገራችን ላይ በላስት ታይም ላይ የኢትዮጵያ ብሔራዊ ቡድን የአዲሱ ማሊያ ሲተዋወቅ በሸራተን አዲስ በነበረው የማሊያ ትውውቅ ፕሮግራም ላይ እንዲሁ የቀድሞ ተጫዋቾች የብሔራዊ ቡድን መልእክት ሲያስተላልፉ ከነበሩት ውስጥ አንዱ አዳነ ግርማ አሁን አሰልጣኝ ሆኗል እና ያኔ እንግዲህ የማሸነፍ መንፈስን ምን ያህል የሀገር ፍቅርን የሀገር መውደድን በጣም ከመድረክ ላይ ሆኖ የሚገርም መልእክት ሲያነሳ ነበር። ጥያቄም ሲያቀርብ ነበር። በጣም ስደተኛው ብሔራዊ ቡድን መች ነው የሚመለሰው ብሎ አንስቷል። ጀግና ሰው ነው፣ የሆነ ጀግና ሰው ነው ማለት ጀግና ነው ስለ እኔ በጣም ነው የምወደው። በቃ የማይበት ጀግንነት አይደለም፣ ከልቤ ነው የምልህ። የሚጋፈጠው በቃ ሀገራቸውን ይወዳሉ ልጆቹ፣ በጣም ሀገራቸውን ይወዳሉ። ኮች በጣም የሚገርም ኮች። ሰውነት ልዩ ነፍስ ያለው ሰው ነው። እኔ አላቅም፣ ሰውነት በጣም የሚገርም ሰው ነው። ምክንያቱም እኔ ከሴቶችም ከወንዶች ጋር ወንዶቹ ላይ ስለ ሴቶቹ ማውራት አልፈልግም። አንድ ቀን የሆነ ዘመን ሲገልጠው ማውራው ነገር ይኖራል። ወንዶቹ ላይ ከዛ በኋላ አቆማችሁ ግን እናንተስ? አቆመ። ልክ ሰውነት ሲያቆም አብሬ አቆምኩኝ። ከሰውነት ጋር ጀምሮ ከሰውነት ጋር አቆምኩኝ። ማቆም የፈለኩት ለዛ ነው። ሰውነትን ያልተቀበለ ፌዴሬሽን ሊቀበል አይችልም። በወቅቱ በዛ ምክንያት ያቆምኩት እና ሰውነት የሚገርም ነፍስ ያለው ሰው ነው። በነገራችን ላይ አሁን ከአይነ ስውራን የእግር ኳስ ተጫዋቾች ጋር እንደምሰራ ታውቃለህ? ለራሱ አይነ ስውራን ኳስ ተጫዋቾች አይነ ስውራን ኳስ እንደሚጫወቱ ታውቃለህ? ለማንኛውም አሁን ከአይነ ስውራኖች ጋር እየሰራሁ ነው ያለሁት። እግዚአብሔር ከረዳን የኢትዮጵያ ፕሪሚየር ሊግ የኢትዮጵያ የአይነ ስውራኖች ሊግ የተቋቋመ ነው ያለው። አይነ ስውራን ልጆች ኳስ እንዲጫወቱ ሐዋሳ ላይ፣ ሻሸመኔ፣ እነዚህ ደቡብ ላይ እንደገና አዲስ አበባ፣ ወለታ፣ ሰበታ፣ ሆለታ ምናምን አሉ ቲሞች። ከነሱ ጋር እየተቋቋመ ነው ያለው። እሱ ነገር አድጎ ወደ ፌዴሬሽን እንዲመጣ እሱ አድጎ የኢትዮጵያ ብሔራዊ የአይነ ስውራን እግር ኳስ ክለብ ለማቋቋም ጥረት እየተደረገ ነው ያለው። እዛ ውስጥ እየሰራሁ ነው ያለሁት። አይነ ስውራኖችን እያገዝን ያለ ነው እና ሌላ ሌቭል ነው። እኔ እወደዋለሁ። የሚገርም ነው። በጣም ደስ ይላል። አዲስ እይታ የቢዝነሱ አለኝታ የዚህ ፕሮግራም አጋር ነው። አዲስ እይታን ከልብ አመስግነናል። 10 ዓመታትን በስኬት እያለን ነው። አዲስ እይታን እንግዲህ የሄዳችሁ ያው ፌስታል መያዝ ተከልክለዋል። ስለዚህ ደግሞ ለዚህ ለተከለከለው ቀደም ብሎ አዲስ እይታ ብዙ መላዎችን ይዞ ቀርበዋል። በወረቀት የማምረት ቢዝነስን ጨምሮ እንግዲህ የተለያዩ ዘንቢሎችን የማሰልጠን ስራዎችን ይሰራል። ስለዚህ ወደ አዲስ እይታ ጎራ ማለት ትችላላችሁ። 0978212121 ላይ ደውል ማድረግ ይችላል። አዲስ እይታ የዚህ ፕሮግራም አጋር ነው። በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል። የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች፣ ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ስራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል፣ በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ፣ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ። መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር፣ ሌሎችን
ይህም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሀሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አለያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት። ከዛ ውጪ ከ100 ሺህ የሚደርሱ ሰዎች ስለ ቤተሰብ፣ ስለ ልቦና፣ ስለ እርቅ፣ ስለ ይቅርታ፣ ስለ ራስን መሆን ስልጠናዎች በተለያዩ አማራጮች ሰጥታችኋል። እንደው ከነዚህ ሁሉ ካስታረቃችኋቸው ቤተሰቦች እንደው በልዩነት እንደው እስካሁን ልቤ ውስጥ አሉ በእያንዳንዱ እርምጃ ላይ ሁሌ ያስባቸዋለሁ የምትላቸውን እንቃኝና ወደ ሰሞኑ ጉዳዮቻችን እንሻገራለን። እኔ ማዕት ነው ያለው እኮ ማለት በጣም ብዙ ታሪክ እኮ ነው ያለው ማለት 20 ዓመት እኮ በጣም ብዙ ነው ማለት እየረሳን እየጣለን ወደፊት ካልተዘረጋን በስተቀር ማለት በጣም ብዙ ታሪክ ነው። በጣም ብዙ ስቶሪ ነው የሰራ ነው። ብዙ ስቶሪ ሲባል በጣም ብዙ ስቶሪ በቃ እስከሚሰለቸኝ ድረስ ስም ብለህ ሬዲዮ ላይ የሰራሁትን ታሪክ ብቻ እስኪያስብ ላለፉት 18 ዓመታት በሁለት የሬዲዮ ፕሮግራም ሁለት የሬዲዮ ፕሮግራም አሁን አሃዱ ላይ የሰላም ገበታ አለ፣ ፋና ላይ እርቅ ማዕድ አለ። የሰላም ገበታ በራሱ ከጀመረ ወደ 10 ዓመት አካባቢ ሆኖታል ካልተሳሳትኩኝ 8 ዓመት 10 ዓመት አካባቢ ሆኖታል። ያኛው 18-19 ዓመት ሆኖታል። ስለዚህ በድምሩ ወደ 20 ምናምን ዓመት ብለህ አስበው 26-27 ዓመት ቅዳሜ ማክሰኞ ኤቭሪ ሐሙስ ብቻ ስቶሪ ብትወስድ በሳምንት 360 ታሪክ ብንወስድ 360 ታሪክ ብንወስድ እሱም በ20 ምናምን አባዛ በጣም ብዙ ታሪክ እኮ ነው የሰራው። ማለት ለቁጥር የሚሰልች ታሪክ እኮ ነው የተሰራው። በጣም ብዙ ስቶሪዎችን ዴቨሎፕ አድርገናል ብዬ አስባለሁ። እዚህ ውስጥ እንግዲህ በፊት ለፊት አግኝተን ያወራናቸው፣ ግሩፕ ቴራፒ ላይ ያገኘናቸው፣ ሴሚናር ላይ የምናገኛቸው በሺ የሚቆጠሩ ስቶሪዎች አሉ። እኔ የትኛውን ስቶሪ ጀምሬ የትኛውን እንደምትው አላቅም። በጣም ከአቅም በላይ ግን ስቶሪዎች አሉ። ድንገት ሰክሰስፉል ነው እኔ ማለት ውጤታማ ናቸው ብዬ ማአት ነው ውጤታማ የሆነው ስቶሪ ግን ጥራ ካልከ የትኛውን ጠርቼ የትኛውን እንደምትው አላቅም። ማሰብ አለብኝ ታውቃለህ። ጊዜ ወስጄ ካላሰብኳቸው አላስታውሳቸውም። እየተውን ስለምንሄድ እና አይዶ ነው የትኛው እንደማስታውስ። አሪፍ። ምናልባት በዚሁ አያይዘው እንግዲህ ወደ 20 የሚደርሱ ልጆችን አስተምረሃል። 22 የሚደርሱ ልጆች ተምረዋልና እንዳልክ እነሱን ስታስብ እንደው ምን ይሰማሃል? እንደው ከነዚህ ውስጥ እንደው በልዩነት የምናነሳው ያገኘሃቸው አጋጣሚ ከዛ ውጤቱን ደግሞ እስኪ እናየው። አሁን እውነቱን አይደለም የምናወራው። እኔ ትዝ የሚለኝ ወራቸው ሲደርስ ነው ብዬ አስባለሁ። ማለት እንዴት ነው ማስብ እንዴት ነው የምልህ ማለት እንደ አባት ሆኜ አላሳደግኳቸውም። እንደ አባት ሆኜ አጠገባቸው የለሁኝም። በቃ በወር የሆነ የችግራቸው የፋይናንስ ችግር ነበረ፣ የገንዘብ ችግር ነበር። እሷ ገንዘብ ልክላቸዋለሁ በየወሩ ግን ቋሚ ነው። በስነስርዓት እስከሚጨርሱ ድረስ ክላሳቸውን ይላክላቸዋል። ለምሳሌ ያክል የህፃናት ሐኪም የሆነች ልጅ አለች። ደስ ይላል። ጌታ ከተመረቀች በኋላ ይቻት አላውቅም። እንደው ምትን ላይ ነው ያዩዋት። ማነው እሸቱ ላይ ኢንተርቪው አድርጋት ኢንተርቪው ላይ ነው ያዩዋት። ትደውልኛለች ግን በተለያየ ምክንያት አትገናኝም። ከዛ ይልቅ ሞዴሏን ብዙ ጊዜ አግኝቻታለሁኝ። ምክንያቱም ወደ ከኛ ስራ ጋር ይቀራረባል። ማስታወቂያ እንድትሰራ ሰዎችን እንድታገኝ ምናምን አድርጋታለሁኝ እና በጣም ትንሽ ልጅ ነች። እሷን ብዙ ጊዜ አግኝቻታለሁ የሚል እምነት አለኝ። ከዛ በተረፈ ግን አብዛኛው እኔ አላገኛቸውም። ወደ 22 ሰዎች ግን አንዳንዶቹ የአንድ ትልቅ ድርጅት ማኔጀር የሆኑ ሰዎች አሉ። ላይክ ሐኪም የሆኑ ሰዎች አሉ። ቅድም እንዳልኩ የማስታወቂያ ባለሙያዎች የሆኑ ሰዎች አሉ። ሞዴሎች አሉ። አንድ ጊዜ ወደ ህንድ እየሄድኩኝ ነው መሰለኝ። አንድ የሆነ መጽሔት ገለጥ ሳደርግ አየኋት የኔ ልጅ ማለት ነው። ማስታወቂያ የሰላምታ መጽሔት ላይ የዘመንን ባንክ ማስታወቂያ እየሰራች ማይ ጋድ የተሰማኝ ስሜት በጣም ነው ደስ ያለኝ። ማለት ህይወቷን አውቋለሁ። ሁሌ እላታለሁ አንቺ አንድ ቀን ትልቅ ትሆኛለሽ፣
በጣም ትልቅ ስትሆኝ የሆነች ፎቶ አለች። እሷን ፎቶ አውጥቼ ፌመስ መሆን ብቻለሁ። እንደዛ እላታለሁ። አውቋለሁ፣ ህይወቷን፣ ላይፏን አውቋለሁ፣ ኑሯን አውቋለሁ። እና እዛ ቦታ ላይ ስታያት የሚሰማን ደስታ ይክን ኢማጂን ብራዘር በጣም ደስ ይላል። ልክ እንደሱ በጣም ብዙ ልጆች አሉ። ላይክ ማለት ይጨርሳሉ። ከጨረሱ በኋላ አንዳንዶቹን ታገኛቸዋለህ በስልክ፣ አንዳንዶቹን አታገኛቸውም። እና የተለየ ታችመንት የለኝም። የቸገራቸው ገንዘብ ነው፣ የቸገራቸው ኔትወርክ ነው፣ የቸገራቸው ያን ፋሲሊቴት ማድረግ ነው። ያንን ነገር አድርገንላቸዋል። አንዳንዶቹ የተማሩ ነው ያሉት፣ አንዳንዶቹ ጨርሷል፣ አንዳንዶቹ ስራ ላይ ናቸው ያሉት። ራይት እና ፕራውድ አደርጋለሁ። እውነት ለመናገር በጣም ነው ፕራውድ የማደርገው። ግን የተለየ ስሜት ይሰማል። ምንድን ነው የሚሰማ? የእውነት ምንድን ነው የሚሰማኝ ብዬ እጠይቃለሁ። ምንም በቃ ኖርማል አንቲ ሳገኘ የሚሰማኝ ስሜት በቃ ከአንተ ጋር ተገናኝተን ቡና ስንጠጣ የሚሰማኝ ስሜት እና አላቅም፣ የተለየ የሚሰማኝ ስሜት የለም። ይህንን ነገር በነገራችን ላይ ማውጣት አልፈልግም ነበር፣ ማውራት አልፈልግም ነበር። ታውቃለህ፣ በተአምር አልፈልግም ነበር። እና አንድ ቀን አይዶ ነው እሸቱ ከየት እንዳገኘ አላቅም። ይህንን መረጃ እሸቱ ነው እንዲወጣ ያደረገው ዶጊቲው እንጂ በተአምር ይሄ ጉዳይ እንዲነሳብኝ አልፈልግም። ማለት እንዲወራም አልፈልግም ነበረ፣ እንዲታወቅም አልፈልግም ነበረ። ሀኒ አታውቅም ነበር በነገራችን ላይ። ይሄ ሁሉ ሲሆን ባለቤት የራሱ አታውቅም ነበር። እና ማለት አይዶ ነው የሚወራ ነገር ነው አላውቅም። ብቻ ግን በቃ አሪፍ ነው። ብዙዎችን እንትን ያረጋል፣ ማለት ወደዚህ ነገር እንዲሳቡ ያረጋል። ደስ ይላል። እንኳን ተማሩ። በጣም አሪፍ ነው። በዚህ ሁሉ መሀል እንግዲህ ያው ጣፋጭ ዩቲዩብ ላይ አይደል ያለ ነው፣ በቴጅ ፖድካስት ላይ ነው ያለ ነው። እና ህይወት ጣፋጭ እንዲሆን ሁሌ ጣፋጭ አሪፉ ብቻ ሳይሆን መራሩም ደግሞ የህይወት መልክ አለና እንደው እንዳልከኝ ነገሮች ሁሉ አልጋ ባልጋ ሆነው እንዳልሆነ ይታወቃል። እዚህ የተደረሰው እንደው ማትረሰው በልዩነት የአሁኑ ወጣት ነክሶ ጠንክሮ በርትቶ ይዞ ቢያልፈው የምትላቸውን ከባድ ያሳለፍከውን ሁለት ጉዳዮችህን ከዚሁ ጋር እየያዘህ ደግሞ አሁን ምን ሆኜ ነው ብለህ ደግሞ ወደኋላ ቆመህ ያኔ ምን ነክቶኝ ነው ግን እንደዚህ ሆንኩት የምትለው ሁለት ጉዳዮች እስኪ እናንሳ። ማለት ምን መሰለህ፣ ህይወት ውስጥ የምትደክምበት በጣም ብዙ ጊዜ አለ። ገብቶሃል? እኔ የማስታውሰው አንዴ ልጅ ሆኜ እንደነገርኩ በጣም በድህነት ውስጥ ነው ያደግኩትኝ። አባቴ የለም በህይወት ውስጥ፣ እናቴ በጣም ምስኪን ነች። የምሰራውን ስራ ነገር ያለው እንግዲህ የአንድ ዩኒቨርሲቲ ጽዳት፣ 6 ልጆች ያሏት ቤት ተከራይታ የምትኖር ገባ እና ለህይወት የምዳክር የሆነችን እናት አስብ ገባ። ድክም ብሏት የምትመጣ እናት፣ የማይሞላላት ሁል ጊዜ እንደጎደለ የምትኖር ሁል ጊዜ እና እዛ ህይወት ውስጥ መብላት ብርቅ የሚሆንበት ሰዓት አለ። እና አንድ የማስታውሰው ማታ ላይ እየሄድኩኝ በቃ በጣም አምሬ ጸለይኩኝ ማለት ነው። አምሬ ነው የጸለይኩት። አምላክ ሆይ ማለት አሁን እየተሰማኝ ያለውን ስሜት አሁን ባለሁበት ጊዜ አሁን ሆኜ እችለዋለሁ። በቃ አሁን እችለዋለሁ፣ ግድ የለም እችለዋለሁ። ግን አድጌ ሰው ሆኜ ገባ ኮሌጅ ገብቼ ሰው ሆኜ ቤተሰብ መስርቼ ህይወት ኖሮኝ ግን ይህንን ህይወት ጌታ ሆይ ህይወቴ ውስጥ እንዳለው አስታውሳለሁ። ከዋክብቶች ጨለማ ነው መንደር ውስጥ እየሄድኩኝ እና ከገዛ አምላኬ ጋር አወራ ነበር። ልል የፈለግኩት ምን ያክል ከጨለማው ይልቅ ህይወቴ ውስጥ የከበደ ነገር ላይፌ ውስጥ እንዳለ ነው። እና በዛን ጊዜ የሚነጋ የማይመስሉ ሌሊቶች ህይወቴ ውስጥ አልፏል። ይህ አንድ አይደለም፣ በነገራችን ላይ 1000 ጊዜ አልፏል፣ ደጋግሞ አልፏል። ማለት በቃኝ የምትልበት ሰዓት ስራ ጀምሬ አጋጥሞኝ ያውቃል። ስራ ጀምሬ ጋዜጣ 8 ተከታታይ ጋዜጦችን አሳትሜ ዋጋ ከፍዬ 219 ሺህ ብር ከስሬ ኮምፒውተሮችን ሸጬ የምከፍለው የደሞዝ ለሰራተኞች የሚከፍለው ጠፍቶ የቤት ኪራይ የምንከፍለው ጠፍቶ አልቆ ጨርሼ የጌቱ ኮሜርሻል ታውቃለህ? ከጌቱ ኮሜርሻል አጠገብ ጋራድ ህንፃ አለ። ድሮ ጋራድ አሁን ኦሮሚያ የሆነው እዛ ላይ አይ ቲንክ 11ኛ ፎቅ ላይ ነበር የኛ ቢሮ። ኢማጂን የኛ ቢሮ 11 ነው፣ 11 ክሊንተን ፋውንዴሽን ነው። የክሊንተን ቢሮ ነበር፣ የክሊንተን ፋውንዴሽን ቢሮ ነበር። በምን ስታተስ በምን ልክ ሄጄ እንደነበር አስበው። ከታች ተነስቼ ማለት እኔ እናት ሄጄ ጠረጴዛ ስላልነበረን እኔ ጀርባ ላይ ነበር ታውቃለህ፣ ቃል ጉባኤ የሚያዘው ጠረጴዛ የለም። ስለዚህ አንዳንድ ጊዜ ግድግዳ ላይ ትጽፋለህ፣ ጉልበት ላይ ትጽፋለህ፣ አይመችም። እስኪ እንዳልኩ ጎንበስ በል ትለኛለች። እኔ ጎንበስ ብዬ አስደግፋ የምንጽፋቸውን ነገሮችን ያቀድንበት ጊዜ አለ።
ኦኬ ከዛ ተነስቼ አሁን ያለኝ ቢሮ ስታስበው ያኔ የደረስኩበትን ቢሮ ስታስበው ሌላ እሱ ከስረን ነው ማለት እሱን ደግሞ አተን እንደገና ስቅስቅ ብዬ ያለቀስኩበት ጊዜ አለ። የጋራድ ህንፃ ላይ 3ኛ ፎቅ ላይ የሚገርም ካፌ ነበርና እዛ ካፌ ላይ ገብቼ ስቅስቅ ብዬ ያለቀስኩት። ዋይ ማለት ዋይ ጓደኞቼ ነጭ ሸሚዝ ለብሰው ማኪያቶቹን እየጠጡ በጣም በሚመች ሁኔታ ውስጥ አልኩ። ዋይ ለምንድን ነው ማለት በጣም ተስፋ አስቆራጭ ነው። ከባድ ነው። ከባድ የሚያደርገው ነገርየው ከባድ ብቻ ሆኖ አይደለም። ሰዎች በዙሪያ ያሉ ሰዎች ያከብሩብሃል። ለምንድን ነው ማተው አንተ ከማን ትበልጣለህ? ምንድን ነው እየሰራ ያለው? ድሃ እናትህን አታይም እንደ የሚል ሰው አለ። ገባ ምንድን ነው እንደዚህ ዋጋ ክፍላ እናትህ አሳድጋል። ለምን አይ ነው የራሳቸው እውነት አላቸው እኮ ግን ደግሞ እንደምታስበው ቀላል አይደለም። በጣም ከባድ የሆኑ ጊዜያቶች ህይወቴ ውስጥ አልፏል ያስባለሁ። ይሄ ልነግር ከምችለው በላይ በዛ ነገር ውስጥ ሁሉ አልፈ ተስፋ መቆርጥባቸው የታመምኩበትን ጊዜ ማንሳት ትችላለህ። እኔ ታመምኩኝ፣ ደጋሚ ወንድሜ ታመመ ምናምን፣ እሱ ሌላ ስቶሪ ነው። ግብታ በጣም የምትፈተንበት ነው እና ከእግዚአብሔር ጋር ታወራለህ ማለት እኔ ግን ክፉ ሰው ነኝ ብዬ አውቃለሁ። አሁን ከአምላክ ጋር እንዲቆጭ ብዬ አንዳንዴ ታወራና ማለት እኔ ግን የእውነት ክፉ ሰው ነኝ እንዴ ማለት do I really deserve this ማለት እስቲ ይገባኛል ወይ? እኔ አልኖርኩም ወይ? ለሰው አልኖርኩም ወይ? ሰው አላሳከምኩም? በጣም ብዙ ሰው እኮ ነው ያሳከምኩት ታውቃለህ። በእውነት በጣም ብዙ በመቶች የሚቆጠሩ ሰዎችን አሳክም ያለው ለብዙ ሰዎች እኮ ቤት ገዝቼ ሰጥቻለሁ። ናት ሚ እኔ ከራሴ ፋይናንስ አይደለም ግን ኃላፊነት ወስጄ እነዛን ሰዎች ለምኜ ቤት ገዝቻለሁ። ለምኜ እኮ በጣም ሰው አሳክም ያለው ለምኜ እኮ ይሄን አድርጌያለሁ፣ ይሄን እኮ አድርጌያለሁ። ሰዎች ተቸገርን ሲሉኝ እኮ ቢያንስ ባለችኝ ትንሽ የአቅም ቁጭ ብዬ እኮ ሰምቻቸዋለሁ። ሪል ይሄ ነገር ለእኔ ዲዘርቭ ያደርጋል። ለምን ዋይ ለምንድን ነው እንደዚህ ሆንኩት ብዬ ተስፋ የሚያስቆርጡ ጊዜያቶችን አሳልፌያለሁ። ላይክ ተስፋ የለም በቃ ከሆነ ከ10 ከምናምን ወር በኋላ ትሞታለህ፣ ይህን ያክል ጊዜ ያለ ምናምን የሚለው ነገር መስማት በጣም ታፍ ነበር እና ህይወት ውስጥ ስትሄድ ሁል ጊዜ there is a challenge። እኔ ታፍ ቲንግስ ኔቨር ላስት ከሚሉት ውስጥ ነኝ። አሁን ችግሮች ማብቂያ የላቸውም። እውነታው እሱ ነው። በነገራችን ላይ ችግሮች ማብቂያ የላቸውም። ጀግኖች ግን ይሻገራሉ፣ ጀግኖች ግን ያልፋሉ። እና በዛ መንገድ ካልሆነ በስተቀር ታፍ የሆነ ነገር ያልፋል ወይ አያልፍም። ታፍ የሆነ ነገር ያበቃል ወይ አያበቃ፣ ይቀጥላል። ዛሬ በጣም አሪፍ ነገር ላይ ነው ያለሁት ፎር ሹር። ቻሌንጆች ግን ይቀጥላሉ፣ ህይወት ይቀጥላል። ሰው ወጣቶች ማወቅ ያለባቸው ነገር ታፍ ቲንግስ ኔቨር ላስት። ይሄ አያበቃ፣ ችግሮች አያበቁ፣ ማብቂያ የላቸውም፣ ይቀጥላሉ። እናንተ ግን መሻገር ትችላላችሁ፣ ማለፍ ትችላላችሁ፣ ወደ ከፍታችሁ መምጣት ትችላላችሁ። እንዴት ከተባለ በደንብ ጊዜ ወስደን መስራት እራሳችን ላይ አምናለሁኝና 1 2 አይደለም አንትዬ፣ በጣም ብዙ ችግሮች በህይወቴ ውስጥ አልፈዋል። ብዙ ስል በጣም ብዙ ተስፋ ቆርጬ ብቻዬን ያለቀስኩበት፣ ብቻዬን የሆንኩበት፣ በር ዘግቼ አልወጣም ያልኩበት፣ የከበደኝ ያቃተኝ፣ በቃ ጓደኞቼ ግራ ገብቷቸው እንዳልክ ምንድን ነው የሆንከው ብለው አይ ዶንት ኖ መንገድ ላይ ሲያዩኝ በጣም ከስቼ ምንድን ነው የተፈጠረው ንገረኝ። እነ ቲጂ ተሰባስበው ግራ የገባቸው ጊዜ አለ እኮ አልፏል እዛ ላይፍ ውስጥ እና ትጠይቃለህ ሪሊ ላይ ክፉ ሰው ነኝ እንዴ የጠየቁበት ጊዜ አለ። ግን በቃ ይሄ ህይወት ነው ያልፋል። አይነቱና መልኩ ይለያይ እንጂ ምድር ላይ እስከኖረን ድረስ ችግር ይቀጥላል። ፔጅ ፖድካስት እንግዲህ በጣፋጭ ህይወት ቲዩብ ላይ አለን። እንዳልክ አሰፋ አብሮን ቆይታ እያደረገ ነው ያለው። አዲስ እይታ ደግሞ የዚህ ፕሮግራም አጋር ነው። እንግዲህ ለቤታችን 6ኛ አይ ቲንክ 5-6 አካባቢ ነው እንግዲህ የዛሬው ኤፒሶድ። ያው ሰብስክራይብ እያደረጋችሁ በእንዳልክ በእርቅ ማዕድ ስም እርቅ ማዕድ ቲቪ ስም የሰሞኑ ጉዳይ ላይ ልንመጣ ነው። እንዳልክ በሌላ ከዛ በኋላ እንቀጥላ። መጀመሪያ ጣፋጭ ህይወት ቲዩብን ሰብስክራይብ እያደረጋችሁ፣ ሰብስክራይብ ካረጋችሁ በኋላ ነው አሁን እንቀጥለው። አንዴ ሰብስክራይብ አድርጉ፣ ኖቲፊኬሽን ኦል ኖቲፊኬሽን የምትለዋን ንኩ። በዚሁ አጋጣሚ ሳሚ ስቱዲዮ እርቅ ማዕድንም ሰብስክራይብ እያደረጋችሁ የኔንም ጭምር። እሺ እንቀጥል። ሰሞኑን እንግዲህ እነዚህን ትልልቅ ታሪኮች ለሀገር ለወገን በስነ ልቦና ብዙ አይነት መጎሳቆል ውስጥ የነበሩ ሰዎች ነው ይቻላል የሚለውን በቂ አቅምን አካብቶ አስተምሮ አሰልጥኖ ያበቃው ሰው በሌላ መልክ ተገለጠ የሚሉ በጣም ጥሩ የሚባሉ ትችቶች፣ እንዴት እንደዚህ ከሱ ይጠበቃል፣ እንዴት ጥሩ የሚባሉ ናቸው እንዴት ተብሎ ብዙ እየተወቀሰ ነበር። በነገራችን ላይ በዚህ አጋጣሚ
አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ የሰራው በሊትሬቸር ከዛ በኋላ ሳይኮሎጂ ይቀጥላል። ማስተርሴ ካውንስሊንግ ነው። ከዛም በኋላ ደግሞ የተማርኩ ነው። እስቲ እግዚአብሔር ቢረዳኝ ክሊኒካል ሳይኮሎጂ። ስለዚህ አሁን በስነ ልቦናው ጉዳይ ላይ ይህን ያህል ብዙ ኤክስፒሪየንሶች ያለው ሰው እንዴት በእንደዚህ አይነት ሪያሊቲ ሾው ላይ ከሱ ስንት ነገሮች ሲጠበቁ የሚሉ ወቀሳዎች መጥተዋል። ምንድን ነው የተፈጠረው? እስኪ እንዳልክ። እኔ የኛ ህዝብ እንግዲህ ቪዲዮን አይቶታል ብዬ አላስብም። ማለት የሆነች ተቆርጣ የወጣች ነገር አለች። የመጀመሪያው ስህተት የፈጠረው እሱ ነው ብዬ ነው የማምነው። እና የሆነች ቪዲዮ ተቆርጣ ወጣች። ይህች የተቆረጠችው ቪዲዮ ነች ሁሉ መነጋገሪያ ርዕስ የሆነው እና የተቆረጠ ቪዲዮ ደግሞ ሁሌ የተቆረጠ ነው። ሙሉ ሀሳቡን አታገኘውም። እርግጥ ነው ሁለት ሴቶች ገብተው ተሰዳድበዋል። ሪያሊቲ ሾው ነው። አሁን ለምሳሌ ያክል የአንተ አይነት ፕሮግራም ቢሆን ኑሮ ቦድካስት ቢሆን ኑሮ ሰው ሀሳቡን እንዲሰጥ እድል ትሰጣለህ። የሆነች ወደች ታረጋችሁ ሪያሊቲ ሾው የእርቅ ሚዲያ ባይዘው የሚያዘጋጃቸው ፕሮግራሞች ሪያሊቲ ሾው አይደለም። ሪያሊቲ ሾው ነው። ሪያሊቲ ሾው ደግሞ ሪል የሆነ ኢሞሽናቸው ሰዎች እንዲያወጡ እድል ትሰጣቸዋለህ። በጣም የገረመኝ ነገር ልንገርህ። እኔ ከዛም በኋላ እሱን ፕሮግራም ሰርቼ በሶስተኛው ቀን ደግሞ ቪዲዮ እንለቃለን። እኛ ሁሌ በየ3 ቀኑ ቪዲዮ እንለቃለን። ሁለተኛ ሰኞ ተለቆ ይመስለኛል እሮብ የተለቀቀ ቪዲዮ አለ። ለምሳሌ ያክል 40 ዓመት ትዳራቸው ላይ በጣም ዋጋ የከፈሉ እናት 232 ሺህ ብር በዕዳ ምክንያት። እንግዲህ የዚህ እናት ባል በጣም የተከበረ ሙያ የነበራቸው ኢትዮጵያን በጣም ያገለገሉ 40 ዓመት በፍቅር የኖሩ የሚያምር ህይወት ያላቸው እናት እባክህ ልጄ ድረስልኝ አለበለዚያ ራሴን አጠፋለሁ፣ ትዳሬ ባሌንን ከሚሰማ ብሞት ይሻለኛል፣ በቃ ትዳሬ ሊፈርስ ነው፣ ትዳሬ ከሚፈርስ ደግሞ ራሴን ባጠፋ ይሻለኛል፣ እባክህን ድረስልኝ ብለው እናት መጡ። ስቶሪያቸውን ቀረጽን፣ ሰራን። 232 ሺህ ብር ያስፈልጋቸው ነበረ በወቅቱ። በጣም የሚገርም ነገር አልፈልገው መናገር ግን አሁን ላንሳው። የሆነ ቦታ ላይም አንስቼዋለሁ። 50 ሺህ ብር ከኪስ ያውጥቼ ልብ አድርግ ከኮሚኒቲ 182 ሺህ ብር አሰባስቤ 232 ሺህ ብር ሰጥቼ እኚህን እናት ካርታቸውን ተቀብዬ ትዳራቸውን አድኜላቸዋለሁ። አልተወራም። አይገርም? አልተወራም ማለት አይወራም። እንደዚህ አይነት ነገር ሰው ሰምቶ ቴንኪው አይልህም፣ ምንም አይልም፣ ያልፋል። ኦኬ። እኚህ ሴቶች ግን ሁለቱ ሴቶች ሪያሊቲ ላይ ግን የመጨረሻ የተሰዳደቡት ማለት ነው። እና በጣም ያሳዘነኝ ነገር ምን እንደሆነ ታውቃለህ? እቺ 3 ክፍል አለው ያ ፕሮግራም። በነገራችን ላይ መልስ ሰጥ ደግሞ 4 ክፍል ሆነ ማለት ነው። 4 ክፍል ሆነ። ሰው ከመጀመሪያ ጀምሮ የመጀመሪያውን ታሪክ ቢሰማ ኖሮ እቺ ሴት ስትመጣ ምን ትላለች መሰለህ? እንዳልክ በጣም አመሰግንሃለሁ፣ ቴንኪው። ለምን ነው ቴንኪው የምትይኝ? ምክንያቱም ከዚህ በፊት ስንት ነገር አድርገህልኝ ላመሰግን ሳልመጣ ችግር ሲገጥመኝ ግን ችግሬን ትፈታልኛለህ ብዬ ስለመጣሁኝ ሳላመሰግን ነው የምትለው። ስለመጣው በጣም ይቅርታ ብላ ነው ፕሮግራሙን የምንጀምረው። ይቅርታ የጠየቀችበት ችግር ምን እንደሆነ ታውቃለህ? ከአረብ ሀገር መታ ከአረብ ሀገር እኮ ነው የምልህ፣ ከአረብ ሀገር መታ የገዛ እናቷ ያን ሁሉ ዋጋ ከፍላ የሰራችው ቤት የገዛ ቤተሰቦቿ ቀምቷት ክዷት የሆነ ነገር አድርገው ስንት ወር ሙሉ ወለቴ የሚባል ሰፈር ታውቃለህ? ካራቆሬ አልፈህ ወለቴ ድረስ እየተመላለስኩኝ የኦሮምኛ ተናጋሪ ጠበቃ ይዤ ፍርድ ቤት የተከራከሬ ቀምቼ ለእሷ ያሰጠዋትኝ እኔ ነኝ። አሁን ያረግን እና ምን ያክል ዋጋ እንደከፈልኩላት ሲያማት ወቅት ስታደርግ አንዳንድ ያማታል እና መኪናውን እናቆመን እንዳልካመመኝ ይሄ ረጅም ሰዓት መቀመጥ አልችልም ጀርቤን አመመኝ ስትለኝ መኪና መንገድ ላይ አቆመን ረጅም መንገድ ከእሷ ጋር ወክ እያደረግኩኝ አጠገቧ ሆኜ እያበረተዋት ገባ ሰውነቷ እንዲሰማት አይዞሽ በርቺ እያልኩኝ ከጎኗ ሆኜ የምትኖርበት ብቻ አይደለም፣ በነገራችን ላይ አከራይታ ገቢ የምታገኝበትን ቤት ተናጥቄ ገባ በህይወቴ አስይዤ እኮ ነው። በህይወቴ አስይዤ ሰዎች ስትቀማቸው ደስ እያላቸው ጀግና ምናምን አይለውም። የምትቀማው ሰው ጠላት ነው። ገባ ጠላት አፍርቼ ተናጥቄ ቤት ያሰጠዋትኝ እኔ ነኝ። የሚገርም ነገር አይገርምም? እና እንዲህ ዋጋ የከፈልኩላት ሴት እዛ ቦታ ላይ እንዴት እንደዚህ ታረጋታለህ ብሎ ሰው ሲያወራ ቴንኪው ማለት ፕሮግራሜ በደንብ እንዲታይ አድርጋችሁልኛል። በጣም ነው የማመሰግነው። የእውነታው እሱ ነው።
ለእኔ ቀላል ነገር ነው ማለት እንዲህ የሚሰብረኝ አይደለም፣ የሚያስገነብሰኝ አይደለም። ብዙ ነገር ያለፍኩ ሰው ነኝ። ግን ህዝቡ እንዴት ነው ውለታ የማይቆጥረው? ከምሬ ውለታ ሪያሊቲ ሾው እኮ ለመጀመሩ እኮ ምክንያት እኔ ነኝ። ኢትዮጵያ ውስጥ ሪያሊቲ ሾው ወርቅ ማዕድ የሚባለው ሪያሊቲ ሾው ሲጀመር እኮ እኔ ከጀርባ አለሁኝ። ሰዎችን ላይቭ ማስታረቅ ሬዲዮ ላይ ያስገብተን ሪያሊቲ ሾው በሬዲዮ ቢሆን የጀመርነው እኮ እኛ ነን። ማለት እኔ የእውነት ለሙያው ባለውለታ አልነበርኩኝም ወይ? ለዚህ ሙያ እኔ ባለውለታ አልነበርኩም ወይ? ማለት ለሀገርስ የእውነት እኔ ባለውለታ አልነበርኩም ወይ? ስንት ሺህ ሰው ያስታረቅኩት እኔ ሁሌ ላለሁኝ። ቡራዮ 2011 ላይ ታስታውሳለህ? ያ ሁሉ ግጭት ሰዎች ተገዳድለውበት እና በጣም የሚገርመኝ ነገር ሰው ፌስቡክ ላይ ህዝብ ፌስቡክ ላይ ኮሚኒቲው ፌስቡክ ላይ ዩቲዩብ ላይ የመሳሰሉት ነገር ላይ አውርቶት ነው የወጣው። አውርቶ ነው የወጣው። ታውቃለህ? አወራ፣ የነበረውን ነገር አዘነ፣ ስሜቱን ገለጸ፣ ወጣ። ህዝቡ እና የሶሻል ሚዲያ ህዝብ ሲወጣ እኔና ቲሜ ግን ገብተናል። ታውቃለህ አይደል? ብታምንም ባታምንም ከኮሚኒቲው ጋር 8 ወር ነው የፈጀብን ጊዜ ወስደን 8 ወር ያንን ኮሚኒቲ እርስ በርስ እንዲታረቁ ከኮሚኒቲው ጋር 8 ወር ነው የፈጀብን። 8 ወር ፕሮጀክቱ የ3 ወር ፕሮጀክት ነበረ። እኛ በራሳችን 5 ወር ነው የጨመርነው። ለምን ሲባል እኛ ፕሮጀክት አይደለም አላማችን ኮሚኒቲ ነው። ሰው ይሄን ያህል የሚገርም ስቶሪ ልንገር። እዛ ላይ አንድ ሰው የአንድ ባንክ ሬዲዮ ላይ ጋብዣው አውርቷል። የአንድ ባንክ የጥበቃ የሆነ ኃላፊነት ላይ ያለ ሰው ምን ይላል መሰለ? እኔ ሁል ጊዜ ጠዋት ስነሳ የክላሼ ካርታ አወጣውና 30 ጥይት መሆኑን አረጋግጣለሁ። ኤቭሪ ሞርኒንግ እኮ ነው ቢለ። ለምን ብዬ ስጠይቀው ምክንያቱም ውስጤ የነበረው ንዴት፣ እልህ፣ በቀል ሁል ጊዜ ጠዋት ስነሳ ምንድነው ጸብ አይፈጠርም እንዴ እላለሁ እያለ አየው። ጠዋት ይነሳና ምንድነው ሰው ለምንድነው ሰው ሰላማዊ ሆነው? ለምንድነው ጸብ የማይፈጠረው? ትንሽዬ ነገር ከተፈጠረ እጄ ላይ ያለውን 30 ጥይት እጨርሰዋለሁ ይላል። እና እነማንን እንደሚመታ ያውቃል። ውስጡ የነበረው እልህ፣ ንዴት፣ ትራውማ ማለት ነው። ውስጡ የነበረው በቀል ስሜት። እኛ ግን ገብተን የ3 ወር ፕሮጀክት 5 ወር በራሳችን ጨምረን ዋጋ ከፍለን ማለት አሁን 5 ወር ጨምረን ምናምን ሲባል ዝም ብሎ ቀላል እንዳይመስለን። ፋሚሊን ትተህ የምትወደውን ነገር ትተህ የሆነ ነገርን ትተህ ከስጋ ላይ ከኪስ ላይ ከስሜት ላይ ተቆርሰ መቆረስ አለበት። መቆረስ ማለት ያማል በራሱ ተቆርሰን ከእውቀት ከስሜት ከብዙ ነገር ተቆርሰን ነው በነገራችን ላይ ይሄን ነገር የምናደርገው። እና ሲጨርስ ምን እንዳለ ታውቃለህ? ቡራዩ አካባቢ ላይ ወደዛ አካባቢ ላይ አንድ ማርያም አለች። አይዶን ነው ስሟ እረስቸዋለሁ ይቅር በሉኝ። እና ትነግስ ነበረ። ልክ የዛን የምንነግስበት ወር ላይ ጸብ ተፈጠረ። አይገርም? ጸብ ተፈጠረ። ይሄ ሰውዬ ሲናገር ምን እንዳለ ታውቃለህ? እኔ በወቅቱ እንዳልክ እናንተ ባደርሱልኝ ኖሮ፣ ከእናንተ ጋር ጊዜ ባላሳልፍ ኖሮ፣ ከእናንተ ጋር ሰዓት ባይኖረኝ ኖሮ፣ እናንተ ደርሳችሁ እንድድን ባታረጉኝ ኖሮ ሁሌ ጠዋት የምቆጥረውን 30 ጥይት የምጨርስበት ሰዓት አሁን ሰዓት ነበራል። ምክንያቱም ጸብ ተፈጠረ። ይህ ነው። ስንት መልካም ስቶሪዎችን አውጥተናል። ለምሳሌ ከሶሻል ሚዲያ ላይ በወቅቱ እገሌ እንደዚህ አድርጎ የገሌ አካባቢ ሰው እንደዚህ አድርጎ ምናምን ሲል እኛ ግን የሰራናቸው ስቶሪዎች ልንገር። መልካም እናት ነበሩ። በጡቴ እባካችሁ በጡቴ ብለው ያዳኑ እናቶች እኮ ነበሩ። እናቶች ሲመጡ ግር ብሎ የሆነ ጥፋት ሊያጠፉ የሚመጡትን ሰዎች ጡታቸውን አውጥተው እናቶች ገባ በቋንቋቸው በጡቴ ብለው ሰላም የፈጠሩ እናቶችን ታሪክ ያወጣን እኮ እኛ ማለት። አንዳንዴ ስራዬ ባይሆን ቪዥኔ ባይሆን በጣም የምናደድበት ሰዓት አሁን ነበር ብዬ አስባለሁ። በጣም የምበሳጭበት ማለት ሰው ከብዙ መልካም ነገር የሆነች ነገር ብሎ በቃ ምንም እንዳልሰራ ሊያደርግ ሲሞክር በጣም ያሳዝናል። ማለት የእውነት ጤናማ ያልሆነ ነገር ነው ብዬ አስባለሁ። በሌላ መንገድ ደግሞ ሳስበው እነሱ ስራቸው አይደለም ወይ? እኔን ማብጠልጠሉ ስራቸው አይደለም ወይ? እኔን ካላብጠለጠሉ እንዴት ይታያሉ? ኦኬ ስራቸው አልነበረም ወይ? ቆሜ ሳስበው መጀመሪያ የጻፈችው ጋዜጠኛ ያንን ባትጽፍ ኖሮ
ማን ያውቃታል? ማን ያያታል? ገብተዋል። የሄደች ውጭ የወጣች ጋዜጠኛ ነች። አየህ፣ የመታየት እድሏን የምታሰፋበት አጋጣሚ ነው ለሷ። ኦኬ፣ ሌሎች ጋዜጠኞች ጽፈዋል እና እኔ ማላቃቸው ጋዜጠኞች ኢቨን ገብተዋል አይደለ? ጋዜጠኛ ሆኜ ጋዜጠኛ መሆናቸውን የማላቃቸው ጋዜጠኞች ጽፈዋል። ስለዚህ አየህ፣ የምትሰማው ስትሳደብ ነው። እኔ ስንት መልካም ነገር ስሰራ አንድ መስመር ጽፏል። አንድ መስመር የእውነት አንድ መስመር ጽፏል። እኔ ይህን ሁሉ ዋጋ ከፍዬ ስንት ነገር ለዚች ሀገር ለኢትዮጵያ የእውነት እኔ ሁሌ በኩራት ነው የማወራው። እኔ ኢትዮጵያ ላይ የለብኝም ብዬ ነው የማስበው። ሁሌ በኩራት ነው የማወራው። ማለት በወጣትነቴ በጊዜ መስጠት ያለብኝ ነገር ሁሉ የሰጠው ሰው ነኝ ብዬ ነው የማምነው። ይህንም በኩራት ነው የማወራው። ባይዘው በሺዎች የሚቆጠሩ ሰዎችን አስታርቄያለሁ። ፕሮፌሽኑ እንዲስፋፋ ዋጋ ከፍያለሁ። ስራ ሰርቻለሁ። ሀገሬ በምትፈልገኝ ልክ አገልግያለሁ ብዬ አስባለሁ። ጦርነት ኤሪያዎች ላይ ሰዎች ስለ ጦርነት ሲያወሩ እኔ ስለ ሰላም ለመስበክ ቦታው ላይ ገብቻለሁ። የኔ መጨረሻ ፕሮጀክቴ አላማጣ እንደነበር ላላማጣ ሆስፒታል ኦኬ ለሚት ሄዱ ላላማጣ ሆስፒታል 2 ኮንቲነር እቃ ለማምጣት ከአውስትራሊያ ከምትገኝ አንድ ሰው ጋር ተነጋግሬ ስንት ነገር ጨርሼ እዚያ ያሉት ሰዎች ስላልጨረሱልኝ እንደቀረ ታውቃለህ። 2 ኮንቲነር እቃ ለሆስፒታል ለማምጣት እኮ የሞከርኩ ሰው ነኝ። ገባ? እዛ ላሉ ለሆስፒታል ሰራተኞች ከነሱ ጋር ሆኜ ስራቸውን በአግባቡ እንዲሰሩ እርግጠኛ ነኝ ያላማጣ ኮሚኒቲ ያውቃል። ዋጋ ከፍለን እኮ አብረናቸው ቁጭ ብለናል። ከታመሙበት ላይ በታመሙበት ጉዳይ ላይ አብረናቸው ቁጭ ብለን እንዲድኑ ምክንያት ሆነናል እኮ። ነገር ማለት አልሰራንም ወይ? ሰዎች ብዙ የተሰቃዩ ሰዎችን የተጣሉ ሰዎችን አላስታረቅንም ወይ? ለመታረቃቸው ምክንያት አልሆንም ወይ? የተደፈሩ ሴቶች ህግ ፊት ቀርበው ፍትህ እንዲያገኙ አልሰራንም ወይ? ሰርቻለሁ እኮ ማለት ሰርቻለሁ። ባወራ አይደለም አይ ልክ በደንብ ሰርታለሁ ወይ ካልከኝ ማለት እኮ የሆነ ለቁጥር የሚሰለች ነገር እኮ ሰርቻለሁ። አላቆም ኢቨን አላቆም ታውቃለህ። የእውነት አለ እንዴ አንድ ጊዜ የነፃነት ወርቅነህ ለቅሶ ጊዜ ቁጭ ብለን የሆኑ ቤተሰቦች ለቅሶ ላይ አግኝተው አቅፈውኝ ምንድነው ይኸው ልጆቼን አሳደግኩ አንተ ልጅ ይኸው ተንኑ ብለው ልጆች መጡ። ሰላም አልኳቸው። ጌታ ምስክሬ ነው። ሴትዮዋን ብል ላስታውሳት አልቻልኩም። ኦኬ ላስታውሳቸው አልቻልኩኝ። በአንተ ምክንያት ቤቴ ተመልሶ ነው ያለች። ቤቴን አስመልሰህልኝ አንተ ባስመለስከው ቤት ይሄው ልጆቼን እያሳደግኩኝ ልጆቼ ዛሬ አንዷ ኢንጂነር ሆናለች አንዷ ምናምን ሲል ኦኬ ዛሬ ስንት ዓመት ታሪክ ነው ማለት ነው። አላውቀውም እንደዚህ አይነት ሺህ እንደሰራው ታውቃለህ። ማላስታውሰው ሶ ዱ አይ ሪሊ ዲዘርቭ ሰዎች እንደዚህ ሲያወሩኝ እውቅና ፈልገው ካልሆነ በስተቀር በዛ ጩኸት ውስጥ በመሳደብ ውስጥ ክብር ማግኘት ካልፈለጉ በስተቀር እኔን በማንጓጠጥ ውስጥ እኔን በማዋረድ ውስጥ የሆነ ጭብጨባ ፈልገው ካሉ መታየት ፈልገው የመታየት ሶስት ካልሆነ በስተቀር ሪሊ ትፈልጋለህ ወይ ብትለኝ እኔ አላየሁኝም። እንደውም ሀቢባን በጣም አከበርኳት ታውቃለህ። ሀቢባ ቲክቶክ ላይ ሀቢባ የምትባል ልጅ አለች ታውቃታለህ? ዱባይ የምትኖር ኳታር መሰለኝ። ኳታር ነው ዱባይ ነው አላውቅም። ኤኒዌይስ ግን እንዴት እንደወደድኳት የእውነት ጓደኛ ነው ያደረኳትኝ ከዛም በኋላ እና ሺ ሶ ስዊት በጣም ዲሲፕሊን እንዳልክ አይ ኖ ነው ያለችኝ ታውቃለህ። አንተ ለሴቶች ምን ያክል ዋጋ እንደከፈልክ አልቅሻለሁኝ እኮ ታውቃለህ። ሚዲያ ላይ እኮ አልቅሻለሁኝ። ሴቶች ለምን ምንድን ነው የምትሰሩት እዚህ ፓርላማ ውስጥ የሴት ማዕት ባለስልጣን ገብታችሁ ለእነዚህ ሴቶች ፍትህ ካልሰጣችሁ? መዓዛ አሸናፊ ትመስለኛለች ኃላፊ አንቺ ወደ ስልጣን መጥተሽ ሴቶች ፍትህ ካላገኙ ዋት ኢዝ ዘ ፖይንት? ያለቀስኩበት ብዙ ቀን እኮ አለ ብቻዬን። ሀቢባ ምን አለች? አውቃለሁኝ 10 ዓመትና ከዛ በላይ ተከታትያለሁ ለሴቶች ምን ያክል እንደምትከራከር እና የሆነ ነው ያከበርኳት። መሳደብ ትችል ነበር ትችል ነበር፣ ከስድብ መጀመር ትችል ነበር እና ኖ እሱን ነው እውቅና የምሰጠው መጀመሪያ። ግን ለምንድን ነው ያጠፋው? ምንድን ነው ንገረን ዝግድ አይደል? ይኸው ጠርተኸኝ ምንድን ነው የተፈጠረው ስትል እኮ ሌላ ጉዳይ ነው አይደል? ልክ አይደለም? የተፈጠረውን ነገር አብራራልሃለሁ ይሄ ነው። እና አንዳንድ ጊዜ ሰዎች የእውነት እኔ እንደዛ ነው የሚሰማኝ። ማለት እንኳን እኔ ተሳሳትኩኝ እንኳን አጠፋው ሜይ ቢ እንጀራ በልታችኋል በእኔ ስህተት ብዬ ነው የማስበው።
በእኔ ስህተት እንግዲህ በቲክቶክ እና በዩቲዩብ በሚገኝ ፎሎወራችሁን ጨምራችኋል፣ ቪው ተጨምሯል። እሺ ያያይዘን እንግዲህ ቀደም ሲል ባክግራውንድህንም ስናነሳ ያው የስነ ልቦና ባለሙያም እንደመሆን በጋዜጠኝቱም ላይ ረጅም ጊዜም እንደመቆየት ትልቅ ታሪክም እየሰራ እንዳለ ሰው እንዴት ከሱ ይሄ ይጠበቃል የሚለው ላይ እንግዲህ በተለይ ሪያሊቲ ሾው ነው የሚለው ነገር ያው ጥንቅቅ ያለ ፕላስ ደግሞ እሱ ብቻ ሳይሆን ደግሞ እዛ ቦታ ላይ ስገባ ማነኝ እኔ እኮ ካውንስለር አይደለሁም። እዛ ቦታ ላይ ስገባ ጋዜጠኛ ሆኜ ነው የምገባው። እኔ እንደ ጋዜጠኛ ነው ነገሮችን ማኔጅ የማደርገው እና ሜይ ቢ ከሰራኋቸው በጣም በብዙ ሺህ ከሚቆጠሩት ታሪኮች ውስጥ የሆነ አንድ ስህተት ተፈጠረ። እኔ ይኸውልህ አንትዬ የተፈጠረው ስህተት በቅንነት መጥቶ እንዳልክ እኮ ልታደርግ አይገባህም ነበር፣ ይሄ ቢሆን ጥሩ ነበር ብሎ ሰው በቅንነት አንተ እንድታስተካክል ቢነግሩኝ እኔ ችግር የለብኝም። በጣም ደስ ይላል አይደለ? በቅንነት ነው እንዳልክ እንዲህ ባታደርገው ጥሩ ነበር የሆኑና ደውለው ልጄ እንዲህ ባታደርግ ጥሩ ነበር አሉኝ። አልተማሩም እኚህ እናት በነገራችን ላይ ሲነግሩኝ የተማርኩ አይደለሁም፣ ግን እንደው እንዲህ ባታደርግ ጥሩ ነበረ፣ ሌላው ነገር ቢቀር እንደው ቆርጦ የሚያስቀርልህ ሰው ቢኖር ጥሩ ነበረ ብለው ሲመክሩኝ አሁን እኚህ እናት ፍላጎታቸው ቲክቶክ ላይ መታየት መጉላት እና ፎሎወር ማግኘት አልነበረም። የእሳቸውና ቅን የሆነ እንዳልክ እንዲስተካከል እንዲታረም ነው። ሰዎች መጥተው እንደዛ ቢሉኝ ችግር አልነበረውም ነበር። አየህ በአንተ መሳሳት ግን አንተን አድቅቆ ሰባብሮ አንተን ቀብሮ በኩራት ለመታየት የሚዳረግ ትግል ግን የት ይደርሳል? ማለት የት ነው የሚደርሰው? በማዋረድ ሰውን በማዋረድ እኔ እኮ ማዋረድ ብፈልግ ላዋርዶ የምችለው ብዙ እጄ ላይ በጣም ብዙ ኬዝ እንደነበር ታውቃለህ። ዘግናኝ የሆነ ኬዝ የሃይማኖት አባት ብትል፣ ፖለቲከኛ ብትል፣ ግለሰብ ብትል፣ ዘፋኝ ብትል፣ ዘማሪ ብትል ስንት ኬዝ እጄ ላይ ነበረ በማስረጃ ደግሞም ያውቃሉ። ይሄን ያደረኩላችሁ ሰዎች ታውቃላችሁ። ሄጄ ለብቻቸው ቁጭ ብዬ እባካችሁ ይሄ ለምን ይሆናል? ይሄ ቢሆን ይሄ ሚዲያ ላይ ቢወጣ እኮ ትጎዳላችሁ፣ ቤታችሁ ኑሯችሁ ይጎዳል ብዬ ያ ስንት ቤት ታድጌያለሁ። ስንት ቤት ይሄንን ያውቃሉ ማለት ያውቃሉ እኮ ነው የምልህ። የአንድ ትልቅ የሃይማኖት አባት ትልቅ የሚባሉ የሃይማኖት አባት ቤታቸው እንዴት እንዳዳንኩ ታውቃለሁ። እንዴት ኃጢአታቸውን አደባባይ አላወጣው በላይ ማንኛና ነኝ የማወጣው? እግዚአብሔር ይቅር ያላቸው እኔ ማንኛና ነኝ የምፈርድባቸው? ገባ? እነሱ ንስሐ የገቡበትን ነገር እኔ ማንኛና ነኝ ሰው ላይ ለመፍረድ የማወጣው? ይጋማ ፖይንት አይደለም። ቢሆን ኑሮ ከማንም የተሻለ እድል እኮ ነኝ ያለኝ። እኔ እኮ ነኝ ሪያሊቲ ሾው የጀመርኩት። ስንት ኬዝ እኮ እጄ ላይ ይመጣ ነበረ። የስንት ሰው ጉድ እኮ እጄ ላይ ይመጣ ነበር ታውቃለህ። ቢላ ይዘው አንገት የቆረጡ ሰዎች እጅ እኮ እጄ ላይ መጥቶ ያውቃል። የሃይማኖት መሪዎች ነው የምልህ። ኦኬ የሃይማኖት መሪዎች ከዲማጭ መጥቶ እኮ ያውቃል። መጥቶ ያውቃል። ግን አየን የሃይማኖት መሪውን ኬዝ ብቻ አይደለም ማየው። የዛ ሃይማኖት ተከታይ ስንት ሚሊዮን ሰው አለ። አንድን የሃይማኖት አባት አደባባይ ላይ አውጥተህ ብታዋርደው ኦኬ ከሱ ጀርባ ያለው ስንት የሃይማኖት አባት ነው ያለው? ስንት የሃይማኖት አማኝ አለ የሚደገፍበት ሃይማኖቴ ብሎ የሚወጣበት? ኦኬ በጣም ቆንጆ ፖይንት ላንሳለ። ዛሬ እንግዲህ ላንላቀቅ ነው። አም ሶሪ አንድ ቆንጆ ፖይንት ላንሳለ። ይሄ የሐረግ ኬዝ ከመሰራቱ በፊት እኔ ጴንጤ ነኝ ታውቃለህ? ትንሽ ያውቃል በደንብ ጉርት በኋላ ላይ ጌታ እንድትቀበል ግን እናደርጋለን። ግን ጴንጤ ነኝ ኤኒዌይስ ጴንጤ ነኝ። አርሴማ ለእኔ እንደ አንድ ጴንጤ አርሴማ ቤተክርስቲያን ሄዶ አርሴማ ያደረገችለትን የሆነ ተአምር ለሆነ ሰው ሰርተህ አውጥተህ ህዝብ ላይ ማውራት ይቻላል? ለአንድ ጴንጤ እስኪ አስቡት። አሁን አንድ ጴንጤ አስቡት እንግዲህ ኦኬ እና የአርሴማን ድንቅ ነገር አውጥቶ ለህዝብ አይሚን አሁን ሎጂካል ሆነን እናስበው። አሁን እንውጣና እንደው ሚዛናዊ ሆናችሁ አስቡት። የእውነት ይቻላል? የእውነት ያን ማድረግ የሚችል ሰው ምን አይነት ጫንቃ ቢኖረው? እኔ ምን እንዳደረኩ ታውቃለህ? ያውም ይኸውልህ አሰላ ድረስ ሄጄ እናት ናቸው የደወሉልኝ። ልጄ እኔ እንደዚህ ተፈጥሮብኝ አርሴማ ጋር ሄጄ እንዲሆኑልኝ እንዲሆኜ ቤቴን፣ ትዳሬን፣ ኑሮዬን አልፌ እኔ ራሴ ቆሜ ለሌሎቹ ምሰጥ ሰው ሆኛለሁ የሚል የሚገርም ታሪክ ነገሩኝ ማለት ነው። ልብ አድርግ ጴንጤ ነኝ ማለት የተነሳው ኢየሱስ ጌታ ነው የምል ጴንጤ ገባ እማልደራደር ጴንጤ። የኚህን እናት ስፒሪቹዋል የሆነውን ኮፒንግ ሜካኒዝማቸውን መደገፊያቸውን ተደግፈው እንዴት እንደቆሙ ፖዚቲቭ ሳይዱን ብቻ አውጥቼ ለህዝብ ሳደርስ አንድ ሰው አንድ አማኝ እንኳ የኦርቶዶክስ አማኝ
እንዳልክ እግዚአብሔር ይባርክ አላለኝ። ተረዳኝ አይደል የፈለኩት። አሁን ሃይማኖታቸውን ነው ፕሮሞት ያደረኩት አንድ። ሲቀጥል ደግሞ እኚህ እናት በዛ ውስጥ የቆሙበትን አቅም አያይደ አሁን ጤነኛውን ስታስበው ብቻ ነው የሚገባ። ጤነኛ ሆነ ብቻ ስታስበው የኚህን እናት የቆሙበት መንገድ እኔ ማንኛና ነኝ የማቃልለው ራይት። አየህ የቆሙበትን ትክክል ነው ትክክል አይደለም እኔ ጋር አይደለም የምታመጣው፣ እሳቸው ጋር ወሰደው። የአመኑት የቆሙበት የተሻገሩበት ያረፉበትን ልጆቻቸውን ትዳራቸውን ኑሯቸውን ህይወታቸውን ያስቀጠሉበትን እውነት አየህ። ያ እውነት ቆሜያለሁኝ ሲሉ እንደዚህ አይነት ስቶሪ ቀርጬ ለህዝብ አደረስኩኝ ማለት ነው። ሰው አያወራ እንዳልክ ጴንጤ የሆኑ ሳለ እንዴት ይሄንን ነገር ምን ገብቶት ነው ብሎ እንኳን አይጠይቅም። አየህ እኔ የሰውን ሃይማኖት እንኳን እንዴት እንደማከብራስ ግን በዚህ በተቃራኒ የሆነ ኦኬ ከባድ ኬዝ ከዛ ሃይማኖት ውስጥ አግኝቼ አላቅም። ዘግናኝ የሆነ ታሪክ እኮ ነው። ይኸውልህ እገሌ እንደዚህ ያለ ዘግናኝ የሆነ ታሪክን አላወጣሁም። አየው አላወጣሁም፣ የእውነት አላወጣሁም። አሁን ይህንን የምትመለከቱ ሰዎች ፍረዱ። አላወጣሁኝም። ለምንድን ነው ያላወጣሁት? አየህ እኚህ እና ጠንካራ ነገር በማውጣቴ ፖዚቲቭ የሆነ ነገር ለመስራት የታገልኩትኝን ያክል ያኛውን ነገር ባወጣው የሰውን ምርኩዝ ነው ማነቃነቀው። ግለሰብ እኮ ነው የሰራው። የኛ ህዝብ ግን ግለሰብ ሰራ ይላል፣ ሃይማኖቱን ነው የሚፈርጀው። አየህ ሃይማኖቱን እንዴት አክብሬ እንደጠበቁ እኔ የኢስላም ኬዝ መጥቶብኝ አያውቅም። ዘግናኝ የሆነ ኬዝ ልነግርህ ኦፍ ዘ ሪከርድ እነግርሃለሁ። ዘግናኝ የሆነ ኬዝ አጋጥሞኝ አያውቅም። የእውነቴን ነው የምልህ። እንዴት አንድ ግለሰብን ወክዬ ኢስላምን የጴንጤ ስንት ዘግናኝ የሆነ ኬዝ አጋጥሞኝ አያውቅም። ልልህ የፈለግኩት ነገር ይኸውልህ እንደዚህ አይነት ነገሮችን አላወጣም። የዘፋኞችን የዘማሪዎች ኬዝ እጄ ላይ ነበር፣ አላወጣም። የማላረግበት ትልቁ ምክንያት ህዝብ ስለማከብር ነው፣ ኮሚኒቲ ስለማከብር ነው፣ አድናቂዎችን ስለማከብር ነው፣ የሚከተለውን ህዝብ ስለማከብር ነው። አንዱን ሰው ብቻ አይደለም ከጀርባ ያለውን ሰው ትጎዳዋለህ። ሜቢ ያችን ነገር ባወጣ ኑሮ በጣም ጡዘት ውስጥ ተገባ ነበረ። እውቅና ጭብጨባ ታገኛለህ። ግን ከዛ የዘለለ በጣም ብዙ ነገሮችን እኔ ጥሩ። ስለዚህ አሁን የስነ ልቦና ጉዳይ እናንሳ። ባለሙያ አይደለ? ስለዚህ አሁን ምን ሆነን ነው እንደ ማህበረሰብ በዚህ ደረጃ ኔጌቲቭ ነገር በጣም ይጫጫዋል። በጣም ብዙ ተቀባዮች ተከታዮች ይኖሩታል። ጥሩ ነገር ደግሞ አይጎላም። ይሄን የሚቀበል ስነ ልቦና ከየት አመጣን? ምንድን ነው የተፈጠረው? በወጣቶቹም ላይ ማህበራዊ ሚዲያ ተጠቃሚው ሰው አይደለ? ኢትዮጵያዊ አይደለ? ይሄ ማህበረሰብ ከየት መጣ? ለምን እንደዚህ ሆነን ይመስልሃል? ምንድን ነው መፍትሄውስ? እየተማርኩ ነው እኔ አሁን በጣም የሚገርም ነገር እየተማርኩ እገኛለሁ እና ፔፐሬ አንደኛው ፎከሱ ትሮማ ላይ ነው እና ተምሬ ስጨርስ በጣም ብዙ ትምህርታዊ ፕሮግራሞችን አዘጋጃለሁ የሚል እምነት አለኝ። እንግዲህ የአእምሮ ቁስለት ከአእምሮ ቁስለት ውስጥ አንደኛው maybe like a generational trauma ሊሆን ይችላል እና maybe በጀነሬሽን ውስጥ ያጋጠመን አንዱ የአእምሮ ቁስለት ችግር ነው ብዬ አስባለሁ። ኮሚኒቲው በጣም መጠናት አለበት፣ ጊዜ መወሰድ አለበት፣ ምርምር መደረግ አለበት የሚል ጠንካራ አቋም አለኝ። ምርምር ያስፈልጋል። ምክንያቱም የሆነ ነገር የሆኑ ምሳሌዎችን መዘን ከዚህ የተነሳ ነው ብለን መፈየድ በጣም ከባድ ነው ብዬ አስባለሁ። ግን የሚሰሙኝ ነገሮች አሉ። በይበልጥ ደግሞ ማህበረሰቡን ትሪገር የሚያደርጋቸው የሚቀሰቀስበት ቪዲዮዎች ሊሆኑ ይችላሉ። የሚያዩዋቸው ድምፆች፣ ምስሎች ገባ የሚሸተው ነገር የሚቀሰቅሰው ነገር በዙሪያ ላይ ያሉ የሚቀሰቅሱት ነገር የሆነ ትራውማ የመጣንበት ጀነሬሽናል ሊሆን ይችላል። ያንን ትራውማ የተቀባበልነው ትራውማ የመጣንበት መንገድ የተሰራንበት መንገድ ስለሚቀሰቅሰው ነው ብዬ አስባለሁ። ምላሽ ነው ህዝቡ እየሰጠ ያለው። ምላሽ ይሰጣል፣ በሆነ ነገር ምላሽ ይሰጣልና ያ ሊሆን ይችላል የሚል ጠንካራ እምነት አለኝ። ከዚህ የተነሳ የሚሆን ይመስለኛል። አሁንም ከዚህ የተነሳ ችግሮች እኛ ያለፍንባቸው መንገዶች እንደ ቀልድ ያለፍናቸው፣ እንደ ቀልድ የመጣንበት፣ እንደ ቀልድ የተሰራንበት መንገድ፣ ሚዲያን ኤክስፒሪየንስ የምናደርግበት መንገድ፣ ጦርነትን ያለፍንበት መንገድ ገባ ስፒሪቹዋል ቅድም ያልናቸው ስፒሪቹዋል ፕራክቲሶቻችን የመጣንበት መንገድ ሁሉም ነገር ቢጠና ብዙ ልናነሳቸው ልናወራቸው የምንችላቸው በርካታ ነገሮች አሉ። እኔ አሁን ለባለሙያው ነው
መሰጠት ያለብን። አንደኛው ባለሙያው የጨረሱ ባለሙያዎች ምርምራቸውን ቢቀጥሉ፣ እየተማሩ ያሉ ሰዎች ደግሞ የጥናታዊ ጽሁፎቻቸውን በዚህ ላይ ቢያደርጉ፣ ምንድነው ችግራችን፣ ምንድነው ክፍተታችን፣ መነሻው የቱ ጋር ነው፣ ክፍተቱ የትኛው ጋር ነው የሚለው ነገር እኔ ሰፊ ጥናትና ሰፊ ምርምር ያስፈልጋል የሚል እምነት አለኝ። ነገር ግን ዞሮ ከትሮማ ይወጣል የሚል ግን እንትን የለኝም። የቻለ ትሮማ ነው። ትሮማችንን ያለብንን የአእምሮ ቆስለት እንግዲህ ማኒፌስት የምናደርግበት የምንገለጥበትና የምንገልጥበት መንገድና ቅርጹ ተለያይቷል ብዬ አስባለሁ። የምንወጣበት መንገድ፣ የምንገለጥበት መንገድ፣ ማኒፌስት የሚያደርግበት መንገድ፣ እየወጣበት ያለው መንገድ እንግዲህ አክሰስ ማድረግ የቻለው ሚዲያው ስለሆነ በሚዲያ ተገልጧል ብዬ አስባለሁ። አልደነገጥክም? ኢትዮጵያዊን ሰቅሎ በህዝብ ተሰብስቦ ገብቷል። እንደዛ ያ ሁሉ ህዝብ ቆሞ ኢትዮጵያዊን ሲሰቅል ደግሞ እንደ ኢየሱስ መሰቀል የለበትም ተዘቅዝቆ ነው ብሎ ወስኖ ተዘቅዝቆ ሲሰቀል ታስታውሷለህ? የቅርብ ጊዜ ታሪካችን አይደል? አልደነገጥክም? የእውነት አልደነገጥክም? አልደነገጥክም? ያ ህዝብ፣ ያ ጨዋ የምንለው ህዝብ፣ ያ መልካም ህዝብ፣ ያ ህዝብ ምንድን ነው የነካው ብለህ አስብ አታውቅም? ነው ውስጥ የተቀመጠ የሆነ ቁስል ያለ አይመስልም? የፈነዳ የወጣ እኔ እንደዛ ይሰማኛል። እሱ ግን ባለሙያዎች መስራት፣ ምርምር ማካሄድ፣ ማህበረሰቡ ላይ ፕራክቲካል የሆነ ነገር እንዲፈጠር ማጥናት፣ ከዛ ካጠኑ በኋላ ፕራክቲካል የሆነ ነገር መስራት አለባቸው ያምናለሁ። ጥሩ። ስለዚህ ባለሙያ ማን ነው የሚለውን ደግሞ እዚቹ ጋር አያይዘን ማየት ይኖርብናል። ባለሙያ ስንል የሆነ ሰው ተነስቶ መካሪ ሆኗል፣ የሆነ ሰው ተነስቶ አማካሪ ሆኗል። የሆኑ ሰዎች እየተነሱ ብዙ አይነት ስልጠናዎች ሰጪዎች በዝተዋል እና ምናልባት ይሄ ትርምስምስ ያለውስ ነገሮች በብዙ አይነት መድኃኒት ፍለጋ ውስጥ ነው ያለ ነው። ይሄን መድኃኒት ያገኘን እየመሰለን ራሳችን ላይ ብዙ በተዘባረቁ ነገሮች ውስጥ እያለፍን ነው እና እንደው ሙያ አሁን እዚህ ሙያም ላይ እንደመቆየት ባለፉት 20 ዓመታት ፈርቀዳጅ ነን ስትል እንዴት ነው አይቆጫችሁም? በትክክለኛ ባለሙያዎች አሉ። ከዛ የሆነ ሰው ደግሞ ተነስቶ ሲያማክር ስታዩ፣ የሆነ ሰው ተነስቶ እንዲህ ቢሆን ስታዩ እንዴት ነው? ምን ይሰማችኋል? እኔ እንትኑ ነው የሚታየኝ ማለት አሁን እንደዛ አይደል ሀገር የሚሰራው፣ እንደዛ ነው የሆነ ተቋም የሚገነባው፣ እንደዛ ነው በዛ ውስጥ ነው እየተሰራ የሚመጣው። በዛ ጩኸት ውስጥ አየህ፣ ጩኸቱን ዋይ የሚል ሰው ይነሳል፣ መስመር እየያዘ ቅርጽ እየያዘ እየተስተካከለ ይመጣል። እንደነገርኩህ ነው እኛ እያጨማለቅ ነው የጀመርነው፣ ገባ ስተት እየሰራ ነው የጀመርነው። ያኔ ሊጥሉን የሚመጡ ምናምን ነገር እኔ 6 ኪሎ ገብቼ አስታውሳለሁኝ ከአስተማሪዎች ጋር መግባባት አቃተኝ። ተመልሼ ነው ግቢ የገባሁት አይደለም። በጣም መግባባት አቃተኝ ማለት እኔ ፕራክቲካል የሆነው ነገር አይቼዋለሁኝ። እዛ የሚያወሩት ነገር መግባባት አቃተኝ። ከዛ ማስታውሰው ከውጭ የመጣች አንድ ባለሙያ ሳይኮድራማ የሚል የሳይኮድራማ የሚል ስልጠና ሰጠችኝ። አሜሪካዊት ነች። ሲያስተምሩ ሲያሰለጥኑ ነገሮች የሚረዱበት መንገድ እንደወጣ ነው ያደረገኝ። ከግቢ ወጥቼ አይኔን ወደ ውጭ እንዳደረግ ገብቷል። ስለዚህ ማስተርሴንም ፒኤችዲ ፕሮግራሜንም በራሴ መንገድ እንድፈልግ አደረገኝ ማለት ነው። እኔ የገባኝ እውነት ላይ ስፔሻሊ ከስፒሪቹዋል ጋር ተያይዞ የገባኝ እውነት አለ፣ እውነት አለ። በቃ ከሃይማኖቴ ጋር ከስፒሪቹዋል ጋር ተያይዞ የገባኝ እውነት አለ። የኔ ስፒሪቹዋል የሆነ ነገርና ሳይኮሎጂ ምንድን ነው ገብቷል። ክርስቲያኒቲ እና ስነ ልቦና ምንድን ነው የሚለው ነገር ነው አሁን በጣም ውስጤ ተጠምጦ የነበረው፣ ውስጤ እንድሰራ ውስጤ በጣም ፈልጎ የነበረው እሱ ነው። ሙሉ ሆኖ ሽፍት ያደረኩት ማለት ነው። ውጭ ካሉ ተቋማቶች ጋር በደንብ አድርጌ ተነጋግሬ እዚህ እንዲከፈት አድርገን በደንብ እንድንማር ያደረግንበት ሁናቴ ያለ ማለት ነው። ምን ልፈልጌ ነው? እኔ የራሴ መንገድ ነው የፈለግኩት። ልክ እንደዚህ የራሳቸው የሚፈልጉ ብዙ ባለሙያዎች አሉ። በጣም ሺህ ባለሙያዎች ደግሞ አሉ። ኦፖርቹኒቲ ተፈጥሮላቸዋል። በጣም ብዙ ሺህ ባለሙያዎች እንዳሉ ታውቃለህ። 6 ኪሎ የቅርባችን እሷ ስለሆነች እናውራ። ዩኒቨርሲቲ ገብቶ ሳይኮሎጂ ተምሮ ወጥቶ ምንም ሳይሰራ ቢዝነስ የሚሰራ ሰው ማለት እንዳለ ታውቃለህ። የሚያስተምር ሰው፣ የአይቲ ባለሙያ የሆነ ሰው ተምሮ ወጥቶ ሌላ ዓለም ውስጥ ያለ ሰው እንዳለ ታውቃለህ። በጣም ብዙ አሉ። ደግሞ ፍላጎት ያላቸው ሰዎች አሉ። ፍላጎት ያላቸው በቃ የተማሩት ማርኬቲንግ ነው፣ ግን ነፍሳቸው ደግሞ የስነ ልቦና ይሆናል። ሲምፕል እኮ ነው። አጫጭር ኮርሶችን መውሰድ ነው፣ መሰልጠን ነው። በነገራችን ላይ አሉ ዓለም ላይ በጣም ብዙ አለ። አሁን ደግሞ ኦንላይን ኮርስ አለ። የሚገርም ነገር ላይክ 6 ኪሎ መግባት አይጠበቅብህም። ገብቶ 4-5 ዓመት መፍጀት አይጠበቅብህም።
EMDR የሚባል ፕሮግራም እንዳለ ታውቃለህ? EMDR አሁን ኢትዮጵያ ውስጥ በጣም ጥቂት ሰዎች ናቸው የሰለጠኑት። የኛ ቢሮ ነው አብዛኛው የሰለጠነው። በጣም ትንሽዬ ሰው ነው የሰለጠነው። EMDR በቃ ሌላ ሳይንስ፣ ይሄ ትራዲሽናል የሆነው ወይም ደግሞ ኦልድ ስኩል የነበረውን የእንትን የግድ እዛ ጋር መንገታገት አይጠበቅበትም። ልክ እንደዚህ ሰልጥነ ራስን አብቅተ የሆነ ነገር መስራት ይቻላል የሚል እምነት አለኝ። ስለዚህ እንደዚህ አይነት ፍላጎት ያላቸው ሰዎች መሰልጠን ያለባቸው፣ ቢሰለጥኑ ቢማሩ የቻለ ደረጃ ላይ መድረስ ይችላሉ፣ ሀገራቸውንም ወደ ቻለ ደረጃ ያመጣሉ የሚል እምነት አለኝ። ሚዲያው ግን መቃኘት መቻል አለበት፣ ኮንትሮል መደረግ አለበት። ሚዲያው እሱ ወሳኝ ነገር ነው። ሚዲያ ኮንትሮል የሚያደርግ አካል ያስፈልጓል። ኮንትሮል መደረግ አለበት ብዬ አስባለሁ። ወይ ኤፒ አለ፣ ኢትዮጵያ ሳይኮሎጂ አሶሲዬሽን አለ። አሁን ደግሞ ኢትዮጵያን ክርስቲያን ሳይኮሎጂ አሶሲዬሽን የሚባል ደግሞ አቋቁመናል። ዊ ክርስቲያን ካውንስለርስ ማለት ነው አቋቁመናል። ገባ? እሱን ደግሞ እንግዲህ በስፋት እየሰራንበት ከሌሎቹ ጋር አብረን በጋራ ትልቅ ስራ እንሰራለን የሚል እምነት አለ። በጣም አሪፍ። ስለዚህ በየዘመኔ የፈጠርኩ እየሰራሁ ተቋም እየገነባን እየሄድን ያለ ነው። በጣም አሪፍ። ስለዚህ ሳይኮሎጂ የሚለውን ከምንነቱ እስከ መንፈሳዊ ህይወቱ ጋር አሰናስነን በሌሎች ትራውማ ራሱን የቻለ ርዕስ ነው። እነዚህ ሰፊ በጣም እኮ ጥልቅ ነገር ናቸው። ዛሬ ያው እንደ መግቢያ ነው የመጣ ነው። የሰሞኑ ጉዳይ ምንድን ነው እንዳልከኝ ምንድን ነው የተፈጠረው የሚለው እንመጣለን። ግን በዚህ መንገድ ይረዱ የእውነት እንደዚህ ብትረዱት ለጥየቃ ነው። አንድ ደቂቃ ከሰጠኝ የእውነት እንደዚህ ብትረዱት አሁን ያወራሁትን ሰምታችኋል። በሱ መንገድ ተረዱትና ማለት እንትን ነው። እኔ በወድቅ ምን ታተርፋላችሁ ነው ጥያቄ። ገብቷል። አንድ የቤት ፍልስፍና እንዳለ ታውቃለህ? ከዚህ በፊት ነግሬህ እኮ ነው አላውቅም። ለወንድምህ ቀኝ እጅህን ስጣ። በቃ እኔ ቀኝ እጅህን ልስጥና ተነሳ፣ ቁም፣ ብለጠኝ፣ እደግ፣ ከፍ በል፣ ቢያንስ ከኔ አትበደርም። ገብቷል? እደግ። ያንተ ማደግ እኔ እንዴት ይጎዳኛል? እስቲ እደግና ብለጠኝ፣ ከፍ በል፣ በገንዘብ በጣም ከፍ በል፣ ፋይናንስ በጣም ይደግ፣ ከኔ ትበደራል። ቢያንስ ከኔ ትበደራል። ቢያንስ እኮ ነው በነገራችን ላይ ሊስት እኮ ነው። ሚኒመም ከኔ አትበደር። ካተረፍኩማ ትሰጠኛለህ። አየህ አንተ ማደግ ለእኔ ጥቅም እንጂ ጉዳት አይደለም። ስለዚህ ሰዎች እንዲያድጉ ቀኝ እጃችንን እንዘርጋ እንጂ እንዴት ሰዎች እንዲወድቁ እጃችንን እናነሳለን? ብቆም ነው በነገራችን ላይ ለትውልድ የምጠቅመው። በወድቅ እኮ አትጠቀሙም። በነገራችን ላይ በወድቅ አትጠቀሙ፣ ብቆም ነው የምትጠቀሙት። ግን ይወድቃል ብላችሁ እንዳታስቡ። ዘመናችሁን ምንም ነገር ብትሰሩ እንዳልክ ነው። በጣም አሪፍ። ስለዚህ ዩቲዩብ ሽቀላ ጉዳዩ እንዳልሆነ ልትረዱ ይገባል። ለዩቲዩብ ሽቀላ ብዙ የሸቀለ ሰው ነው፣ ብዙ ባለሀብት ነው፣ ብዙ አቅም ያለው ሰው ነው። እዚህ ጥቃቅን ነገሮች ውስጥ የሚገባ አይደለም። እንግዲህ ብዙ ጉዳዮች ይኖሩናል ከእንዳልኬ ጋር በቀጣይ ብዙ ጉዳዮች ላይ እንመካከራለን። ህይወት ማጣፈጫ የሚሆኑ ቅመሞችን እናነሳለን። እንደው በህይወቴ ምስጋና መጨረሻ ላይ መዝጊያችን እኔ የማመሰግነው ሰው አለኝ የምንላት ሀሳብ አለች። ያው ከጎደለው ይልቅ ያለን ብዙ ነው እና እሱ ላይ በጣም ትኩረት እኮ ብናደርግ ሺህ ነገር አለን እንላለን። በጣፋጭ እንዳልኬ ሁለት ሰው እንዳያመሰግን እድል ብንሰጠው ሁለት ሰው ብቻ። እኔ የእውነት ማመስገን ከተባለ እኔ አንድ ቀን ሚስቴን አመስገኛት እንደማለቅ ታውቃለህ? ሚዲያ አውርቼ አላውቅም ስለ ሚስቴ በተአምር። እንደው ስታወራ ሰምቻለሁ የሚል ሰው ካለ ይገርመኛል። አላወራም። እኔ ስለ ሚስቴ የሆነ ክልል አድርጊያት የኖርኩ ይመስለኛል። እና ሚስቴ በጣም ብርሃን እንደሆነች በጣም ጉልበቴ እንደሆነች ያወቅኩትኝ እነዛ የታመምኩባቸው ወቅቶች ላይ። በጣም ጀግና ሚስት አለችኝ፣ በጣም ጎበዝ ሚስት አለችኝ፣ የእውነት አፍቃሪ ሚስት አለችኝ፣ የእውነት የምትወድ ታማኝ ሚስት አለችኝ። እና በታመምኩባቸው ጊዜያቶች፣ በወደቅኩባቸው ጊዜያቶች እኔ ቆሜ አይደለሁም እሷን ያየኋትኝ። እኔ ሚስቴን ቆሜ አላየኋትኝ። በወደቅኩባቸው ጊዜያቶች በጣም ጎልታ የታየች እኔ ዝቅ ባልኩበትና በወደቅኩበት ጊዜ ታስሬ ነበር ታውቃለህ። አንድ ቀን እናወራዋለን ስለሱ። በታሰርኩበት ጊዜ፣ በጣም በታመምኩበት ጊዜ፣ ወንድሜ በታመመበት ጊዜ፣ በጣም በቸገርኩበት ጊዜ፣ በአጠቃላይ እኔ በወደቅኩበት ጊዜ ዝቅ ስል በጣም ጎልታ የታየችኝ ከማንም በላይ ሃኒ ነች። እና በእውነት ባለቤቴን ከምንም በላይ በጣም ማመስገን እፈልጋለሁ። አንድም ቀን ሚዲያ ላይ ነኝ ስለሷ አውርቼ አላውቅም፣ ስለሷ ተናግሬ አላውቅም፣ ስለሷ ለምስጋና እንኳን ስሟን ጠርቼው አላውቅም። ለምን ብትለኝ እኔ መልስ የለኝም። እንዲህ ነው ብዬ ላስረዳ የምችለው ነገር የለም። ግን ዛሬ ለካ ብለህ ስትቆጥር አንድ ብዬ ከቆጠርኩ መቆጥረው ከአንቺ ነው መጀመሪያው። እና የእውነት በጣም ማመስገን እወዳለሁ። ድንገት አርጅቼ ይሆን፣ ድንገት ሸምግዬ ይሆን፣ ድንገት የሆነ ነገር ገብቶኝ ይሆን፣
ከሽበቴ ጋር የገባኝ እውነት ይኖር ይሆን አላውቅም፣ ግን ዝቅ ስለያየሁት አንቺን ስለሆነ በጣም በጣም አመስገን እወዳለሁ። ሌሎቻችሁም በአንድ ላይ ሁላችሁንም ከልብ ነው አንተን ጨምሮ ማለት ነው። ሁላችሁንም በአንድ ላይ አመሰግናችኋለሁ። ልጆቼና ቤተሰቤን ግን ከልብ ከልብ የሆነት በጣም አመሰግናለሁ ማለት እወዳለሁ። አንተ ስለጋበዝከኝ ከልብ ነው አመሰግናለሁ። አከበረ አንድ 10ኛ ዓመቱ ሌላ ታሪክ ነው። እሱ ደግሞ የሚገርም ነገር እሱን ብትጫወተው ሌላ ታሪክ ነው። ሌላ ጊዜ እናወራዋለን እና የወለደ ብቻ የሚያውቀው አንድ እውነት አለ። ስለዚህ በልጆቼ በጣም ብለስ በጣም የሚገርሙ ልጆች አሉ። በጣም የምወዳቸው ፋሚሊ አለኝ። መኖርህን እንድታስታውስ ገብቷል። ኔጋቲቭ ሳይሆን ሁሌ ፖዘቲቭ የሚያይልክ ፋሚሊ አለና በጣም 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 አመስገን እወዳለሁ። አንተንም አመሰግናለሁ። አድማጮቹን አመሰግናለሁ። ጣፋጭ ሕይወት ቲዩብን ሰብስክራይብ አድርጉ። የእውነት ሰብስክራይብ አድርጉ። የኔ ተመልካቾች የእውነት ከኔ ጋር አብራችሁ የነበራችሁ በሙሉ ጣፋጭ ሕይወትን ሰብስክራይብ ብታደርጉ በሕይወታችሁ ውስጥ የሚጣፍጥ አዳዲስ ነገሮችን ታገኙበታላችሁ። አንትዬ ሕይወቱ የሚያስተምር ሰው እንደሆነ ያውቃለሁ። ስላልተጠየቀ ስላልተወራለት ነው እንጂ ብዙ የሚገርሙ እንደዚህ የህይወት ከፍታና ዝቅታን አልፎ ነው ጣፋጭ ሕይወትን ራሱ የመሰረተው። ስለዚህ በዚህ ውስጥ እንኳን ራሱ እያለፈ የሚቸገራቸው የሚያጣቸው የከበዱት ያስጨነቁት ብዙ ዘመናቶች እንዳሉ እኔ እንደ ቅርብ ጓደኛ አውቃለሁና ስለዚህ ጣፋጭ ሕይወትን ሰብስክራይብ በማድረግ ከጎኑ እንሁን። ሁላችንም ስልካችንን አውጥተን እየተመለከተን ሰብስክራይብ እያደረግን ለጓደኞቻችን እያጋራን ሀሳብ አስተያየቶችን እየሰጠን ደግሞ አንዳንዴ እያደረጋችሁት ጥሩ ነው። እሱ ነገር ያስፈልጋል። እኛም እጅግ አድርገን እናመሰግናለን። ከእንዳልክ አሰፋ ጋር ከፖስተሪቲ የስነ ልቦናና ማማከር ጀምሮ እስከ አሁን እርቅ ማዕድ የሰላም ገበታ ብዙ ነገሮችን ማንሳት እንችላለን። ስለ እንዳልክ እንግዲህ ገና ብዙ አላነሳንም። በሰፊው ግን ርዕሶች እያያዝን በደንብ የምንጨዋወት የእስር ቤት ህይወቱ ራሱ ነገሮች አሉ፣ አስተማሪ ነገሮች አሉ። ጨምሮ ብዙ ጨዋታዎች ይኖሩናል። በቀጣይ ያው ቤተሰብ ነው የሚሆነው። እንግዲህ እኔም አላነሳውላችሁም እነ እንዳልክ ብዙ ኢንቨስት አድርገውብኛል ብዬ እሱን ጉዳይ አነሳዋለሁ። እሱን በደንብ አድርገን እናነሳዋለን። ቅድም መግቢያችን ላይ ካስታወሳችሁ ጉድ አንድ ሰሞን ነው የምትል ከባድ ቃል ያኔ ለብዙ ዓመታት የጠቀመች ቃል እንግዲህ ከእንዳልክ ያገኘኋት ናት እና እንዳልክ ብዙ ነገሮች ለእኔ ጨምሮ ለብዙ ሰዎች ሰጥቷልና በዚህ አጋጣሚ እጅግ አድርገን እናመሰግናለን። ቴች ፖድካስት ይቀጥላል። አዲስ እይታ የዚህ ፕሮግራም አጋር ነበር። ከልብ እናመሰግናለን። በቀጣይ ደግሞ በአዳዲስ ሀሳቦች ከአዲስ እንግዳ ጋር የምንመለስ ነው የሚሆነው። ሰብስክራይብ ማድረጉ በጭራሽ እንዳይረሳ። አስተያየቶችም ካሉ ኮሜንት ላይ ሼር እየተደረገ አብራችሁን ስለነበራችሁ ከልብ እናመሰግናለን። ቺርስ። ይመቻችሁ። ቺርስ። ቴንክ ዩ። በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች፣ ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ስራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ፣ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር፣ ሌሎችንም
አሁንም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሐሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አለያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት